ጀምሮ ብዙ መሪዎችን ሼፕ አፕ ያደረገ እንደገና ተቋማትን ማለት የወንጌል አማኞች ተቋማትን ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አሁን ያለበት ቅርጽና ይዘት እንዲኖረው እግዚአብሔር የተጠቀምበት የእግዚአብሔር ባሪያ ነው። ከሙሉ ወንጌል ቢሆንም ደግሞ ያለምንም ቦርደር ደግሞ እግዚአብሔር ሞገስ ሰጥቶት በሁሉም የወንጌል አማኞች ቤተ እምነቶች ደግሞ የሚያገለግል በተለይ በመሪዎች ላይ ብዙ ኢንቨስት እያደረገ ለቤተክርስቲያን ትልቅ አስተዋጽኦ ያደረገ አባት ነው እና አሁን ሌጋሲ ኦፍ ሊደርሺፕ ኢንተርናሽናል ሚኒስትሪ በዛ አለውና ለአበሾች ለኢትዮጵያውያን ለኤርትራውያን ብቻ ሳይሆን ለፈረንጆችም ለጥቁሮችም ብዙ እንግዲህ በዓለም ዙሪያ ጌታ የተጠቀመበት ያለ እግዚአብሔር ባሪያ ነው እና በዚህ ማለዳ እንደ አጥቢያ ቤተክርስቲያን ደግሞ ሊያገለግል መካከላችን ስለተገኘ ጌታን ስለሱ እናመሰግናለን። ዌልካም እንለዋለን። ደህና ሰነበታችሁ? እግዚአብሔር ይመስገን። በጣም ደስ ብሎኛል። ቤተክርስቲያናችን አሁን ቤተክርስቲያን ነው። ስለዚህ እግዚአብሔር ይመስገን። እንደዚህ አድጋችሁም በስታችሁም ማየት ለእኔ በጣም ትልቅ ክብር ነው እና እግዚአብሔርን በጣም ነው የማመሰግነው። እዚህ ከተማ አይ ቲንክ እቺ ቤተክርስቲያን ባትኖር ከኔ ኢማጅን እነዚህ ቤተክርስቲያናት ባይኖሩ እኔ ኢማጂን ማድረግ አልችልም ህዝቡ ምን ሊሆን እንደሚችል። እግዚአብሔር አስቦ እንዳንጠፋ አስቦ ሆነ ብሎ እዚህ በቤተክርስቲያን ውስጥ እንድንጠለል ማድረጉ በጣም ትልቅ ምሕረት ነው ያደረገ። ከተማን ከተማ የሚያሰኘው ከተማ አይደለም፣ የከተማ ውበትም አይደለም፣ ሌላም ነገርም አይደለም። ከተማን የሚያሰኘው የቅዱሳን መኖር እና የሁላችን መኖር እንደ ቀላል ነገራችን ሰርቪስ ማለት ነው እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ አምላክ ነው እና እንግዲህ አሁን ያው እንዳለ ፓስተር ኤፍሬም ሌላ ታሪክ የለኝም እኔ ካለ ወንጌል በስተቀር ሌላ ታሪክ የለኝም እና ታሪክ በሙሉ ከወንጌል ጋር የተገናኘ ነው። የሆነ ሆኖ ግን አንድ ቁንጣን የምታክል ቤተሰብ ነው ያለች። በጣም ትንሽ ቤተሰብ ነው። 2 ልጆች ነው። በጣም ሰልፊሽ ሰዎች ነን እኔና ባባ ራሳችን የተካ ነው እንጂ ያክል ቁም ነገር ለዓለም ያዋጣነው አስተዋጽኦ የለም። ራሳችን የተካ ነው። የሆነ ሆኖ ግን 2 ልጆች የሆኑ እንጂ 2 ትውልድ ናቸው። ስለዚህ የመጀመሪያ ልጃችን አግብታለች፣ 3 ልጅ ወልዳለች። ስለዚህ አያት ነኝ ማለት ነው እና አዲሱ ነገር ወንድ ልጅ መወለድ ነው። ወንድ አልነበረም እኛ ቤት እና ወንድ ተክሻለሁ እና የልጃችን 3ኛው ወንድ መሆኑ በጣም ደስ ይላል። እግዚአብሔር እናመሰግነዋለን። ኢትዮጵያ ውስጥ ከ26 ዓመት በኋላ ነው የሄድኩት። በዚህ ዓመት ለመጀመሪያ ጊዜ አበታዊትም አልነበረኝም፣ መሄድም ፍላጎትም አልነበረኝም። ጨርሶ ቱርም አልነበረኝም። ጨርሶ አስቤም አላውቅም። በርደርም የለም ከነጭራሹ። የሚገርመው ነገር እሱ ነው። ለመጀመሪያ ጊዜ በዚህ ዓመት አፍተር 26 years ከ26 ዓመት በኋላ ወደ ኢትዮጵያ ሄጄ ነበረ። ማርች ኤፕሪል ላይ ሄጄ ለአንድ ወር የቆየሁት እና አስገራሚ የሆኑ ብዙ ነገሮች ሆኑ። በቀደም ፓስተሮቻችን በኦታዋ በተሰበሰቡበት ጊዜ ለእነሱ ሲያካፍላቸው ነበር እና በአንድ ሳምንት ጊዜ ቤተሰቤን ለመጠየቅ ነው የሄድኩት። እናቴን ለመጠየቅ ነው የሄድኩት። ወደ ጌታ ከመሰብሰቧ በፊት አይቼ ለመምጣት ነበረ። ትንሿ እህቴም በጌታ ነች። ቤተሰቦች በጠቅላላ ያለ ጌታ ናቸው የነበሩት እና በዛን ጊዜ አንድ ሳምንት ነው የሄድኩት። 7 ቀን ከቤት ሳልወጣ 7 ቀን ግን ቤተሰቦች በሙሉ ወደ ጌታ መጡ ማለት ነው። አስገራሚ 56 ዓመት ጸሎት የተመለሰልኝ ጊዜ ነው። ለመጀመሪያ ጊዜ ከ56 ዓመት በኋላ በጣም ብዙ አዝመራ ነው የሆነው። አስገራሚ ነገር ነው እና መምጣቴን ሲያውቁ ደግሞ የቤተክርስቲያናት ህብረትም በጣም ሜጀር የሆነ የፓስተሮች ኮንፈረንስ አዘጋጅተው ነበር። 44,000 ፓስተሮች ነው ያመጡት ከኢትዮጵያ በሙሉ እና አድዋ አዳራሽ የሚባለው እዛ ነው የተደረገው። አስገራሚ የሆነ ታሪካዊ ጊዜ ነበር። ደግሞ የሀፐን ቱ ቢ 50ኛው ዓመታቸው የሚያከብሩበት ጊዜ ስለነበር እኔም የመጀመሪያው ስለነበር ፓስተር ያለበት እኔ የመጀመሪያው ነኝና ሳማው ታሪኩ ተገጣጠመ። አስገራሚ ሴሌብሬሽን ነበር እና በጣም ግሩም ጊዜ ነበር። ኢማሱንም 2 ሳምንት ነው ያገለገልኳቸው።
ሙሉ ወንጌል 92ም እንደ ሐዋሳም እንደዚህ ያገለገሉ እንደዚህ ሌሎች ቤተክርስቲያናት እንደዚሁ እና በኋላ ግን ያው ተመልሰህ ካልመጣ ብለው አስገደዱኝ ማለት ነው። በሐዋሳ ያለው ሕይወት ብርሃን ቤተክርስቲያን 6000 ፓስተሮች ከሀገሪቱ በሙሉ እንጠራለን። ስለዚህ ደግሞ መምጣት አለብህ። ኦገስት ተመልሼ ሄድኩኝ። እሱም አስገራሚ የሆነ ጽድቅ የሆነ ጉባኤ ነበር። በጣም አስገራሚ የሆነ ጊዜ ነበር። እግዚአብሔርን በጣም ነው የማመሰግነው። ኢባሱ ደግሞ 1500 ተማሪዎች ከ190 ካምፓስ አመጡ። አስገራሚ ተአምራታዊ የሆነ ስራ ነው የተሰራው እና እሱ ራሱ የቻለ ደብረ ዘይት ነበር። ከዛም በላይ ደግሞ የመሰረተ ክርስቶስ 44 አጥቢያ ቤተክርስቲያኖች አዲስ አበባ ውስጥ በሙሉ 120 ፓስተሮች አመጡ። እነሱንም ሳገለግላቸው ሰነበት። ከዛም በላይ ደግሞ ያው ቀጠና 2 ሙሉ ወንጌል ደግሞ ከእሑድ እስከ እሑድ ያገለገልኳቸው ሙሉ ሳምንት 7 ቀን እና ማታ ማታ ጉባኤውን አገለግላለሁ እና ቀን ደግሞ ፓስተሮቹም መሪዎችን አገለግል ነበር። እግዚአብሔር መልካም አምላክ ነው። ከዚህ በኋላ ልቤ እዛ ተነሳ ለመጀመሪያ ጊዜ ማለት ነው። ስለዚህ አሁን በአመት ከቻልኩ ወይም ጌታ ከረዳን እና ፋንዱን ከተገኘ በአመት 2 ጊዜ ለመሄድ ነው የማስበው እና እግዚአብሔር ይመስገን። ከዚህ በላይ ይበቃኛል እና እግዚአብሔር በጣም ነው የማመሰግነው። ስለዚህ በዚህ ቤተክርስቲያናችን አይ ቲንክ ያው ብዙ ለአመታት ስለማቅ ከ1997 ጀምሮ ስለማቅ እናም ደግሞ ልባቸው አስፍተው ፓስተር አለማየሁ እዚህ መኖሩ በጣም ደስ ብሎኛል እና ፓስተር ዘካርያስ ቢኖር ደግሞ ደስ ባለ። ፓስተር ኤፍሬም ሶስቱም በጣም የሚያስገርሙ ሰዎች ናቸው። ከሽማግሌዎቻቸው ጋር ከመሪዎቻቸው ጋር ሆነን ተመካከል፣ ልባቸውን ሰፋ እና አንድ ቤተክርስቲያን እንዲሆን የተደረገው በዛ ምክንያት ነው እና በእውነት እግዚአብሔር ይባርካችሁ። ታሪካዊው ነገር ስለሆነ ከዚህ በኋላ ወደ እግዚአብሔር ቃል ነው የምንሄደው እና የእግዚአብሔር ቃል የምንሰማበት ጊዜ ስለሆነ ፍጹም በቃ መሰጠት ነው። አብራችሁ እንድትጓዙ የምፈልገው የጌታ ቃል ስለሆነ ስለዚህም ደግሞ ከዚህ የተነሳ በዛ እንመለከታለን። አንድ መጽሐፍ ሙሉ ነው የምናየው ዛሬ ጠዋት። ኢንትረስቲንግ። ትናንትም አንድ መጽሐፍ ሙሉ ነው ያየነው። ዛሬ አንድ መጽሐፍ ሙሉ የምናይበት መልእክት ነው የምንሰማው። በአንድ 45 ደቂቃ 1 ሰዓት በሚያክል ጊዜ አንድ መጽሐፍ ሙሉ ማየት ማለት በጣም ምን ያህል ግልብ እንደሆነ መስጠት ትችላላችሁ፣ ግን ይቻላል እና ስለዚህ ትናንት ስነግራቸው የነበረው ነገር በዚህ በመጽሐፍ ቅዱስ ዓለም የመጽሐፍ ቅዱስ ጥናት ዓለም 3 አይነት አጠናን መንገዶች አሉ። አንደኛው ባይብል ሜዲቴሽን የምንለው ወይም ደግሞ ኳይት ታይም የምንለው ወይም በአማርኛ የጥሞና ጊዜ የምንለው ጥቂት መጽሐፍ ቅዱስ ቁጥሮችን አይተን ወይም አንድ ምዕራፍ ወይም አንድ አንቀጽ ወስደን በዛ ላይ ሜዲቴት እያደረግን እግዚአብሔር የተናገረንን ነገር አስበን በተናገረን መሰረት ላይ አድርገን የምንጸልይበት ጊዜ ዲቮሽን ይባላል። እሱ ኳይት ታይም ይባላል። ሜዲቴሽን ባይብል ሜዲቴሽን ይባላል። እሱ ራሱ የቻለ ዓለም ነው። ራሱ የቻለ ትሬኒንግ አለው እና ብዙዎችን ትሬን አድርገናል። ሁለተኛው ነገር ደግሞ ባይብል ስተዲ የምንለው ደግሞ አለ። ባይብል ስተዲ ደግሞ እንደምታስቡት አይነት በጣም ቀጭን አይደለም። በጣም ትንሽ ቁጣር የሚያክል ነገር አይደለም። በጣም ግዙፍ የሆነ ዓለም ነው። 4 አይነት ባይብል ስተዲዎች አሉ። ቶፒካል ባይብል ስተዲ አለ ወይም ደግሞ የርዕሳዊ መጽሐፍ ቅዱስ ጥናት የምንለው። የባህሪ ጥናት ደግሞ አለ። ካራክተር ባይብል ስተዲ የምንለው አለ። ራሱ የቻለ ዓለም ነው። ራሱ የቻለ ትሬኒንግ አለ። ሶስተኛው ኢንዳክቲቭ ባይብል ስተዲ የምንለው አለ። አማርኛ መስተጋብአዊ ስነ አመክንዮ ነው የሚባለው። አማርኛ በጣም ረጅም ነው። ኢንዳክቲቭ ባይብል ስተዲ ይባላል። ብዙዎቹ የዩኒቨርሲቲ ተማሪዎች በዚህ ትሬኒንግ ያደረግናቸው ያሳደግናቸው ብዙ ሰባኪዎች፣ ትልልቅ ሰባኪዎች አሁን ያያቸዋቸው ሰዎች በሙሉ በጣም ተወዳቸው አገልጋዮች በሙሉ በዚህ ያደጉ ሰዎች ናቸው። በጣም ደስ ይላል። አራተኛው ዲዳክቲቭ ባይብል ስተዲ የሚባል አለ። ዲዳክቲቭ ባይብል ስተዲ ማለት አብዛኛዎቹ የስነ መለኮት መጽሐፍቶች በዚህ ጥናት መሰረት ነው የተሰሩት። ስለዚህ ባይብል ስተዲ ስንል ሁለተኛው እሱ ነው ማለት። ሶስተኛው የጥናት አይነት አለ። ሶስተኛው ባይብል ሰርቬይ ይባላል። በአማርኛችን የመጽሐፍ ቅዱስ አሰሳ ወይም ዳሰሳ ይባላል። ባይብል ሰርቬይ ማለት በጣም ግዙፍ የሆነ ዓለም ማለት በኢንዳክቲቭ ባይብል ስተዲ ሜተድ ለረዥም ዓመታት ሲያጠኑ ከቆዩ በኋላ በዚያ ከበሰሉ በኋላ ዘን ፋይናሊ ክላይማክሱ እዚህ ላይ መምጣት አለባቸው። ስለዚህ መጨረሻ ባይብል ሰርቬይ የምንለው
አንድን መጽሐፍ እንደ አንድ መጽሐፍ ለማየት መቻል የምንችልበት ደረጃ ይሄ ሃይስት ክላይማክስ ነው። ስለዚህ እዚህ ነው ስትሬች ለማለት የምፈልገው እናንተን ማለት ዛሬ አንድ መጽሐፍ ሙሉ ነው የምናጠናው ያልኳችሁ። ጥቂት ቁጥሮች ላነብ እፈልጋለሁ። ስለዚህ ስለ ጌታ ቃል ክብር ሲባል ካላመማችሁ በስተቀር ተነስተን የጌታ ቃል ጌታ ሀሳቦች ምናምን ደስ ይለኛል። ኤፌሶን መጽሐፍ ነው የምናየው። ኤፌሶን ምዕራፍ 1 ከ1 እስከ 14 ያሉ ቁጥሮች አነባቸዋለሁ። ስለዚህ ሁላችንም መጽሐፍ ቅዱሳችን አውጥተን አይ ሆፕ ዩ አር ኖት ቨርቹዋል ናቸው ተስፋ አደርጋለሁ። ቨርቹዋል አትሆኑ። ምንም ጊዜ ቢሆን አይፓድ ይዞ አይፎን ይዞ መምጣት ፍጹም ነውር አልችልም፣ ትክክል አይደለም። ጥሩ የሚሆነው ይሄ ሪትን ፔጅ በጣም ጥሩ ነው። እኔ ብዙ ሞጫጭራ መጽሐፍ ቅዱስ ላይ በጣም ጥሩ ነው። ውደዱት። ቨርቹዋል አትሆኑ ማለት አሜሪካን ቨርቹዋል በሆኑ ቁጥር ዌስተርን ዓለሞች እየጠፉ ነው ያሉት። ስለዚህ ቤስት ወይ ካም ባክ ቱ ዘ ሪትን ፔጅ እሱ ነው በጣም ጥሩ የሚመጣው እና ከ1 እስከ 14 አነበዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ የቅዱሳን እና በፍቅር እንሆን ዘንድ በክርስቶስ መረጠን። አሁን አንደርስኮር አድርጉልኝ፣ እነዚህን አስመሩልኝ። መረጠን። እዚያም በላይ ደግሞ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድመው ወሰነ። አሁንም አስመሩበት። ከዚያም በላይ ደግሞ ሰው በውድ ልጁም እንዲያው የሰጠንን የጸጋው ክብር ይመሰገን ዘንድ ይህንን አደረገ የሚለውን ሀሳብ አስመሩበት። አሁንም በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማደግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመኑ ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር የሰውን ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱን ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰነውን በክርስቶስ ደግሞ ርስት ተቀበል። ይኸውም በክርስቶስ አስቀድመን ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንዱ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። በተለይ ቁጥር 3 ያለችውን ሀሳብ በጣም የታጨቀ ሀሳብ ነው። ቀስ ብላችሁ ካያችሁት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ሶስቱም ሥላሴዎች እዚህ ውስጥ አሉ። ከዚህ በኋላ እንመለከታለን። አብረን እንጸልይ። ጌታ እግዚአብሔር ሆይ ተመስገን፣ እናመሰግንሃለን። እግዚአብሔር ሆይ አቤቱ ለቃልህ መንፈሳችንና ልባችን እናሰናዳለን። አንተም በቃል እግዚአብሔር ሆይ ተናገረን። ለዚህ ቃል ያልተገባ ሰው እንዳይኖር በመካከላችን ፈጽመ እግዚአብሔር ሆይ ምሕረትን በሁላችንም ላይ እንድታረግ እንለምንሃለን። ጌታ እግዚአብሔር ሆይ ጸጋ፣ ቃል፣ ክብር በመካከላችን እንደ አሸንዳ ይውረድ። እግዚአብሔር ሆይ በፍጹም ግልጥነት አንተ ተናገረን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ወደ ዋናው ሀሳብ ከመሄዳችን በፊት መግቢያ ሀሳቦች አሉኝ። በጣም ቁልፍ የሆኑ መግቢያ ሀሳቦች ናቸው። ይህንን መጽሐፍ ወዳችሁት ከእናንተ ጋር ተጣብቆ እንዲኖሩ ዓላማዬ፣ ዋና ዓላማዬ ይሄ ነው። ስለዚህም ደግሞ ይህንን መጽሐፍ አንደርስታንድ ለማድረግ እንዲገባ ካስፈለገ እነዚህ 7 ነገሮች እንደ መግቢያ ሀሳብ አድርጌ ልወስዳቸው እፈልጋለሁ እና ማወቅ ያለብን ነገሮች ስለሆኑ ዋና አንኳር የሆኑ ነገሮች ናቸውና ጽፏቸው በጣም ጥሩ ነው። ከተቻለ ማለት
በጣም ጥሩ ነው። የመጀመሪያው አንደኛው ነገር እንድናውቀው የሚያስፈልገው ነገር ይሄ መጽሐፍ ያለ ምክንያት የተጻፈ መጽሐፍ፣ ምክንያት የለሽ መጽሐፍ ነው። ሁሉ ሐዋርያ ጳውሎስ በሚጽፍበት ምክንያት ነበረው፣ መነሻ ነበረው። የሆነ ችግር አድሬስ ለማድረግ የጻፋቸው መጽሐፍቶች ናቸው። የኤፌሶን መጽሐፍ ግን የሚገርመው ነገር ያለ ምክንያት የተጻፈ ነው። አንድም ምክንያት የለው። አትቀንሱብኝ። በጣም ጥሩ አንዴ ኮንሲስተንት የሆነ ነገር ይሄ ደስ ይለኛል። ስለዚህ ይሄ መጽሐፍ በፍጹም ልናውቀው የሚገባ ነገር ያለ ምክንያት የተጻፈ መጽሐፍ ነው። ሁለተኛው ነገር ደግሞ እጅግ የተወደዱ መሪዎች ያገለገሉበት ቤተክርስቲያን፣ አስገራሚ ቤተክርስቲያን ነው። በእውነት የታደለች ቤተክርስቲያን ነች። ማመን የሚያውቁት ታላላቅ የእግዚአብሔር ሰዎች በዚች ቤተክርስቲያን ውስጥ አልፈው ያገለገሉባት ቤተክርስቲያን ነች። ቢያንስ 4 ሰዎችን ማንሳት እፈልጋለሁ። አንደኛው ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ለ3 ዓመታት ተቀምጦ በዚያች ቤተክርስቲያን ለ3 ዓመታት ያክል ያገለገለባት ቤተክርስቲያን ነች። የሐዋርያት ሥራ ምዕራፍ 20 ቁጥር 31 ላይ ማየት ትችላላችሁ። እንዳውም በብዙ እንባ በለቅሶም እና በሐዘንም በእናንተ መካከል ተቀምጬ እንዳገለገልኳቸው ባላቸው ይላቸዋል። ስለዚህ ሐዋርያ ጳውሎስ 3 ዓመት ተቀምጦ ያገለገለባት ቤተክርስቲያን እች ቤተክርስቲያን ብቻ ነች። አንዳንድ ጊዜ ለአንድ ሳምንት ይሄዳል፣ አንድ ቀን ይሄዳል። አለበለዚያ 3 ዓመት የተቀመጠበት ቤተክርስቲያን አንድም ቤተክርስቲያን የለም። እች ቤተክርስቲያን ብቻ ነች። ሁለተኛ ሐዋርያው ዮሐንስም የሚገርመው ነገር ከፍጥሞ ደሴት ከወጣ በኋላ እስከ ዕለተ ሞቱ ድረስ እስከ መጨረሻው ድረስ ያገለገለባት ቤተክርስቲያን እቺ ቤተክርስቲያን ነች። የፍቅር ሐዋርያ የሆነ ሐዋርያው ዮሐንስ ያክል እንዲህ አይነት ትሬዠር ያለው ሰው ያገለገለባት ቤተክርስቲያን አስገራሚ የታደለች ቤተክርስቲያን ነች። ሶስተኛው እጅግ የተወደደ ጢሞቴዎስ የሚባል አገልጋይም የዚች ቤተክርስቲያን ፓስተር ሆኖ መጋቢ ሆኖ ለ6 ዓመታት ያገለገለባት ቤተክርስቲያን ነች። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንደምናየው ሐዋርያ ጳውሎስ እዛ እንድትሆን ተቀምጠን ልታገለግላቸው አዘዝኩ እንዳለው እውነትም እዚያ ሄዶ ታዞ በዚያ ቦታ ላይ መጋቢ ሆኖ ፓስተር ሆኖ እድሜ ዘመኑ በሙሉ ያገለገለባት ቤተክርስቲያን ነች። እንዴት የታደለች ቤተክርስቲያን! አራተኛው ሰው ደግሞ አጵሎስ የሚባል አጵሎስ አጠጣ እኔ ተከልኩ እግዚአብሔር ግን ያሳድግ ነበር የተባለለት አጵሎስ የማጠጣት አገልግሎት የነበረው እንዳውም መጽሐፍ ቅዱሳችን ነገር አዋቂ ይለዋል። ነገር አዋቂ አይደለም ጨርሶ እንደ አማርኛችን ተወራከፈ ነው። አንዳንድ ነገር መለውታል። ነገር አዋቂ አይደለም፣ ኦራተር ነበረ። he was an orator። ከአንደበቱ የሚወጣው ቃል መሬት ጠብ የማይል ኃይለኛ የመናገር ችሎታ የነበረው ኦራተር የነበረ አስገራሚ የሆነ ጸጋ የነበረው ሰው አጵሎስ ሄደ ያገለገለባት ቤተክርስቲያን ነች። የታደለች ቤተክርስቲያን የሐዋርያት ሥራ ምዕራፍ 18 24-28 ልናየው እንችላለን። ስለዚህ እነዚህ የታመኑ አገልጋዮች ያገለገሉባት ቤተክርስቲያን የታደለች ቤተክርስቲያን ነች። ሶስተኛው ነገር ላነሳው የምፈልገው ነገር 3 የተለያዩ ሰዎች የጻፉላት ቤተክርስቲያን ነች። አስገራሚ ቤተክርስቲያን ነች። ሌላ ቤተክርስቲያን እንደዚህ ሲሆንላቸው አይተን አናውቅም። እቺ ቤተክርስቲያን ብቻ ነች 3 የተለያዩ ሰዎች የጻፉላት ቤተክርስቲያን። አንደኛው ሐዋርያ ጳውሎስ የኤፌሶን መጽሐፍ አሁን እሷን የጻፈው እንደምናየው ዛሬ የምንመለከተው መልእክት ማለት ነው። ሁለተኛው ነገር ደግሞ ሉቃስ የሚገርመው ነገር 3 ምዕራፎችን ያክል ሰፋፊ ምዕራፎች ምዕራፍ 18 የሐዋርያት ሥራ ምዕራፍ 18 ምዕራፍ 19 ምዕራፍ 20 3 ምዕራፎችን በሙሉ አጠቃለው ስለዚህ ቤተክርስቲያን ብቻ ነው የጻፈው። አስገራሚ ነው በጣም ካሉት ምዕራፎች መካከል 28 ምዕራፎች መካከል 3 ምዕራፎች ለዚች ለኤፌሶን ቤተክርስቲያን ብቻ ነው የሰጠው እና ምን ያክል ይህች ቤተክርስቲያን የተወደደች እንደሆነች ማሰብ ይችላል። ሉቃስ እየታየ የማይታይ መሪ የነበረ ሰው ነው። ቪዚብል አስገራሚ የሆነ የአመራር ችሎታ የነበረው ሰው 3 ምዕራፎችን ሰጥቶ ለዚች ቤተክርስቲያን ሲጽፍ ስለዚች ቤተክርስቲያን ሲጽፍ ነው የምናየው። ስለዚህ አስገራሚ ነው። ሶስተኛው ጌታችን ኢየሱስ ክርስቶስ ራሱ ደብዳቤ ጽፎ ለኤፌሶን ቤተክርስቲያን ደብዳቤ ጻፈላት። እንዴት የታደለች ቤተክርስቲያን! አስገራሚ
እና የዮሐንስ ራእይ ምዕራፍ 2 ከ1 እስከ 7 ላይ ያሉት ቁጥሮች 7 ቁጥሮች ያሉበትን የታጨቀ ሀሳብ አስገራሚ የሆነ መልእክት ለዚህ ቤተክርስቲያን ሲያስተላልፍ እናያለን። ስለዚህ ሐዋርያ ጳውሎስ ደብዳቤ ጽፎላታል። ሉቃስም 3 ምዕራፎች ስለ እሷ ጽፏል። ጌታችን ኢየሱስ ክርስቶስም ደግሞ መልእክት ደግሞ ልኮ ለዚህች ቤተክርስቲያን አድሬስ ያደርጋት ካን ኢማጂን ለምሳሌ ኢሲኤፍ እዚህ ያለችው ቤተክርስቲያናችን አድሬስ ያደርግ ጌታ ደብዳቤ ከጻፈ ዓለም በሙሉ ይወራ ነበር። እርግጠኛ ጌታ ደብዳቤ ጽፎ ለዚህች ቤተክርስቲያን አድሬስ ቢያደርግ እኛ ሁላችን ፔንት እናደርግ ነበር ብዬ ነው የማስበው። አስገራሚ ቤተክርስቲያን የታደለች ቤተክርስቲያን። አራተኛው ነገር ማወቅ ያለብን ነገር አንደኛና ሁለተኛ ጢሞቴዎስ የሚገርመው ነገር የተጻፈው በዚች ቤተክርስቲያን መጋቢ ሆኖ ላለው ሰው ነው የተጻፈው። ስለዚህም ደግሞ አስገራሚ ነው። አንደኛም ጢሞቴዎስ፣ ሁለተኛ ጢሞቴዎስ እዛው ስለነበረ እዛ ከተማ ላለ መጋቢ ወይም ፓስተር ለእሱ የተጻፈ ነው። ሆኖም ግን ምዕመኑ በጠቅላላ ማየቱ አይቀርም ብዬ ነው የማስበው። የታደለች ቤተክርስቲያን አንደኛ ሁለተኛው ጢሞቴዎስም የተጻፈላት ቤተክርስቲያን ማለት። አምስተኛው አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ሶስቱም መልእክቶች የተጻፉት እዚህ ከተማ ተቀምጦ የነበረው ሐዋርያው ዮሐንስ ከተማ ውስጥ ተቀምጦ በዚህች ቤተክርስቲያን ውስጥ ተቀምጦ ነው የጻፈው። የታደለች ቤተክርስቲያን ምን አይነት ምንጭ የምታመልጥ ቤተክርስቲያን እንደሆነች ልታስቡ ትችላላችሁ። አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን ሶስቱም መልእክቶች ከዚህች ቤተክርስቲያን የመነጩ መልእክቶች ናቸው። ከዚህ ከተማ ነው የወጡት። አስገራሚ ቤተክርስቲያን። ስድስተኛው ነገር ደግሞ በ431 ዓመተ ምህረት በ431 ዓመተ ምህረት 325 ላይ የኒቃያ ጉባኤ የሚባል ትልቅ ጉባኤ ቤተክርስቲያናት ጉባኤ ተሰብስቦ ነበር። ስለዚህም ደግሞ ስለ አብና ስለ እግዚአብሔር አብና ስለ እግዚአብሔር ወልድ አንድነት ወስነው ሄዱ እና ትልቅ ጉባኤ ነበር። አስገራሚ የሆነ ጉባኤ ነው። ሆኖም ግን የመንፈስ ቅዱስ ጉዳይ ሳምሃው ኢግኖር ያደረጉበት ጊዜ ነበር እና አሳንሰው ያዩበት ጊዜ ነበር። ስለዚህ በ450 ዓመተ ምህረት እንደገና ሌላ ጉባኤ መጣት ነበረበት። መንፈስ ቅዱስም ደግሞ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ እኩል የሆነ አምላክ እንደሆነ የተወሰነበት ጊዜ ነው። ግን 431 ዓመተ ምህረት ላይ ሌላ ጉባኤ ተጠርቶ ነበር። ይህ የተሰበሰበው የቸርች ካውንስል የአብያተ ክርስቲያናት መሪዎች ጉባኤ ከዓለም በሙሉ ዙሪያ ተሰብስበው ለመጀመሪያ ጊዜ የአዲስ ኪዳን ካነን ያጸደቁበት እዚች ቤተክርስቲያን ተቀምጠው አስገራሚ እንዴት የታደለች ቤተክርስቲያን ነች። እሱ ብቻ ሳይሆን የዮሐንስ ራእይ መጽሐፍ ለመጀመሪያ ጊዜ ካነን ውስጥ ገብቶ ከመጽሐፍ ቅዱስ ጋር እኩል አንድ መጽሐፍ እንደሆነ መወሰድ አለበት ብለው ለመጀመሪያ ጊዜ ወሰነበት ውሳኔ እዚች ኤፌሶን ቤተክርስቲያን ውስጥ ተቀምጠው አስገራሚ። ይሄ መታደል ትልቅ ባለጠግነት። ምን ያህል መጽሐፍቶች እዚህ ቤተክርስቲያን ውስጥ እንደተንሸራሸሩ ማሰብ ትችላለች። አዲስ ኪዳን ውስጥ ያሉ መጽሐፍቶች። ሰባተኛው ኢግናሽየስ የሚባል ከአባቶች መካከል አንዱ በ200 ኤዲ ላይ በ200 ዓመተ ምህረት ላይ ደብዳቤ ጽፎላቸው ነበር እና ደብዳቤዎቹ 3 ነገሮች ያካትታሉ። አንደኛ በመከራ ያለፋችሁበትን ጽናት ተገርሜያለሁ፣ ተደንቄያለሁ አላቸው። አደንቃችኋለሁ አላቸው በመከራ ጸንታችሁ መቆማችሁ። ሁለተኛ ነገር ደግሞ በፍቅራችሁ ደግሞ ተገርሜያለሁ አላቸው። ምክንያቱም ከፍቅራቸው ብዛት የተነሳ የዮሐንስ ራእይ ምዕራፍ 2 ላይ የተከሰቱት ግሳጼዎች ሰምተው ንስሐ ገብተው ፍቅራቸውን አድሰው በክርስቶስ አካል መካከል ልዩ የሆነ ፍቅር በመካከላቸው ስለነበረ በፍቅራችሁ ተደንቄያለሁ፣ ተገርሜያለሁ። ሶስተኛው ነገር ደግሞ ስለ እውነት የቆማችሁት መቆም፣ ደግሞ ስለ ጽድቅ የቆማችሁት መቆም። ሐዋርያት ሳይሆኑ ሐዋርያት ያልሆኑትን ሰዎች ሽንጣችሁ ገትራችሁ ስለተሟገታችሁም እጅግ በጣም አመሰግናችኋለሁ አላቸውና፣ ስለዚህ አንዱ የምናየው ነገር ይህች ቤተክርስቲያን በእውነትም ወደ ድሮ ፍቅሯ ተመልሳ
ክርስቶስ አካል መካከል የነበረውን ፍቅር አድሳ፣ በመሪዎች መካከል የነበረው መናቆር በሙሉ አጥፍታ ድምንሽ አርጋ ጌታ በመካከላቸው ከሆነ ፍቅራቸውን ታድሶ ልዩ አካል የሆነበት ጊዜ ነው። አስገራሚ የሆነች ቤተክርስቲያን። ስለዚህ በዚህ ቤተክርስቲያን ውስጥ አውራ የለም፣ አለቃ የለም። በዚህ ቤተክርስቲያን ውስጥ የበላይ የሚባል ነገር የለም። በዚህ ቤተክርስቲያን ውስጥ ስትራክቸር አልሰራም፣ ስልጣን አልሰራም። there is no authority except the power of the Holy Spirit ካልሆነ በስተቀር የመንፈስ ቅዱስ ኃይልና ጸጋ ካልሆነ በስተቀር በመካከላቸው ስልጣን የሚባል ነገር ድምንሽ አድርገው አስጠፉም። የክርስቶስ አካል ውህደት ኖሮት እንደ ውሃ አብሮ መፍሰስ የጀመረበት ጊዜ ነው። ስለዚህም ደግሞ የተለየች ቤተክርስቲያን ነች። መልካም፣ አሁን ወደ መልእክቱ እንሄድ። በጣም ጥሩ። እዚህ ምዕራፍ ላይ እንድናስብ የምፈልገው ነገር ብዙ ሀሳቦች አሉ፣ ግን ወደዛ ከመሄዴ በፊት ጥቂት ሀሳቦችን ባነሳ በጣም ጥሩ ነው ብዬ አስባለሁ። ስለ ኤፌሶን ቤተክርስቲያን እጅግ የተወደደ መልእክት ስለሆነ፣ የተለየ መልእክት ስለሆነ፣ ምክንያት የለሽ መልእክትም ስለሆነ፣ ሳብስታንሱ ደግሞ በጣም ጽኑና የከበረ ስለሆነ፣ እጅግ የታጨቀ መልእክት ስለሆነ ከዚህ የተነሳ ስለዚህ ቤተክርስቲያን መልእክት የተጻፉ በጣም ብዙ ኮመንታሪዎች፣ በብዙ ሺህ የሚቆጠሩ ኮመንታሪዎች አሉ። የመጽሐፍ ቅዱስ ትርጉሞች አሉ። አስገራሚ የሆኑ ብዙ ኮመንታሪዎች አሉ። የተጻፉ መጽሐፍቶች በጣም ብዙ ሺህ የሚቆጠሩ ጸሐፊዎች ጽፈዋል። እሱ ሁሉ አተታ ውስጥ አላስገባችሁ። ሁለት ሰዎች ብቻ መጥቀስ እፈልጋለሁ። ከዛ ሶስተኛው የራሴ አመጣለሁ ማለት ነው። አንደኛው ላነሳው የምፈልገው ነገር ዎችማን ይባላል። የቻይኒዝ የመጀመሪያ ክርስቲያን ነው። ቻይና አገር አሁን የክርስቲያን አገር እንድትሆን ያደረገው እሱ ነው። በሱ ምክንያት በሱ መስዋዕትነት ነው የሁሉ ስራ የተሰራ እና ያው የቻይና መንግስት መጀመሪያ እጁን ከቆረጡ በኋላ፣ ከዛ ምላሱን ከቆረጡ በኋላ፣ ከዛ አይኑን ካጠፉት በኋላ፣ ጆሮን ካጠፉት በኋላ ፋይናሊ ሰውነቱን ቆራርጠው እንደገደሉት እናውቃለን። አስገራሚ የሆነ ሰው ነው። በዚህ በቻይና ምድር በሃድሰን ቴይለር ምክንያት ነው ወደ ጌታ የመጣ። የኦንሊ ከንቨርት ደግሞ ሃድሰን ቴይለር ዜናዊ የሆነው ስንት ዓመታት የደከመበት ድካም አንድ ሰው ብቻ ነው ወደ ጌታ የመጣው። ያም ዎችማን ብቻ ነው። አንዳንድ ጊዜ አገልግሎታችን በአንድ ሀገር ስንኳትን ከርመን ምናልባት አንድ ሰው ሊሆን ይችላል። እኔ ሳስብ የሚገርማቸው ነገር ሺዎችን ከማገልገል ሺዎችን ማገልገል የሚችል አንድ ሰው ማገልገል ይችላል። አይመስላችሁም? የሰማችሁ ያላችሁ ኤግዛክትሊ ሃድሰን ቴይለር አንድ ሰው ነው ያገለግለው። ኢን ሚሊዮንስ የሚቆጠር ሊያገለግል የሚችል ሰው እንዲነሳ ምክንያት ነው። ስለዚህ እግዚአብሔር እናመሰግናለን። ዎችማን የጻፋቸው ብዙ መጽሐፍቶች አሉ። አንዳንዶቹ አልወዳቸውም። ቴዎሎጂካል ብዙ መጋጭባቸው ብዙ ሀሳቦች ያሏቸው ናቸው። አንዳንዶቹ ሳውንድ ናቸው። that's fine። አንድ መጽሐፍ ግን ጥሩ መጽሐፍ የኤፌሶን መጽሐፍ የጻፈው ሲት ዎክ ስታንድ ብሎታል። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተቀመጥ ብሎታል። ምዕራፍ 4 ምዕራፍ 5 ምን አድርግ ስታንድ ብሎታል። ከዚያ ዎክ ብሎታል። ከዚያ በኋላ ደግሞ ምዕራፍ 6 ምዕራፍ 5 እና ምዕራፍ 6 ደግሞ ስታንድ ብሎታል። ተቋቋም የሚለውን ሀሳብ ይዞ ሲት ዎክ ስታንድ የሚል ርዕስ የጻፈው መጽሐፍ አለ። በጣም ጥሩ መጽሐፍ ነው። ኮመንታሪዎቻችሁ ውስጥ ይግባ። በጣም ጥሩ ነው። ሳውንድ ነው። ሁለተኛው ዶክተር ጄምስ ቶት ይባላሉ። የኔ መንተር የነበሩ ሰው ናቸው። 35 ዓመት ነው ያገለገሉኝ። አስገራሚ ሰው ናቸው። እሳቸው መጽሐፍቶች እኔ መጽሐፍ ካገኛችሁ እጃችሁ ውስጥ ይግባ። አስገራሚ መጽሐፍ ኮመንታሪ ያላችሁ ኤፌሶን ላይ በጣም ውብ ማለት ለካ ብዙ ትጠቀሙበታላችሁ። በጣም ወደዋለሁ። እሳቸውን የጻፉት ኮመንታሪ ያለ አስገራሚ። እኔ ዛሬ ይህንን መልእክት ምን ብየዋለሁ? አይአርኤስ አልኩት። በአሜሪካ ሲስተም ሄድኩኝ ማለት አይአርኤስ በእኛ አይአርኤስ ማለት መጣ ማለት መንግስት መጣ ይሻላል። ፖሊስ መጣ ቢባል ይቀላል በጣም። ወታደር መጣ ወደ ቤታችሁ ከተባለ ይቀላል። አይአርኤስ መጣ ማለት የራሱ መንግስት ከባድ አስጨናቂ ነው። ይጠላ ረገሩ ሰርቪስ ነው የሚባለው። በዛ ነው ታክት ያደረኩት። አይአርኤስ ያልኩበት ምክንያት 3 ነገሮችን ስላቀፈ ነው። አንድ ዩኒክ የሆነ አይደንቲቲ ያለን ሰዎች ነን። ልዩ ማንነት ያለን ሰዎች ነን። ሁለተኛው ደግሞ ዩኒክ
ዩኒክ የሆነ ስታንዳርድ ያለን ሰዎች ነን። እናም ደግሞ መለኪያችን የተለየ ነው። ከማንም ሰው የማይጠበቅ ከኛ የሚጠበቁ መለኪያዎች ስላሉ፣ ሶስተኛው ነገር ደግሞ ዩኒክ የሆነ ስታንዳርድ ብቻ ሳይሆን ዩኒክ የሆነ ሪሌሽንሽፕ ያለን ሰዎች ነን። ዩኒክ አይደንቲቲ ያለን ሰዎች ነን። ዩኒክ ስታንዳርድ ያለን ሰዎች ነን። ዩኒክ ሪሌሽንሽፕ ያለን ሰዎች ነን። ልዩ ማንነት ያለን ሰዎች ነን። ልዩ መለኪያ ያለን ሰዎች ነን። ልዩ የግንኙነት ስምረት ያለን ሰዎች ነን። ከዓለም የማይጠበቅ ከቤተክርስቲያን የሚጠበቁ ግንኙነቶች ስላሉ በዚህ መስመር ነው የምንሄደው። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ልዩ ማንነት የሚለውን ሀሳብ የሚያቅፉ ናቸው። ምዕራፍ 4 እስከ ምዕራፍ 5 ቁጥር 20 ገደማ ያሉት ሀሳቦች ደግሞ ልዩ መለኪያ ያለን ሰዎች ነን የሚለውን ሀሳብ የሚያቅፉ ናቸው። ከምዕራፍ 6 ከምዕራፍ 5 ቁጥር 21 ጀምሮ እስከ መጨረሻ እስከ ምዕራፍ 6 መጨረሻ ድረስ ያሉት ልዩ ግንኙነት ወይም የግንኙነት መስመር ያለን ሰዎች ነን የሚሉ ሀሳቦች የሚያቅፉ ሀሳቦች ናቸው። በዚህ መሰረት ስለዚህ የመጀመሪያውን ሀሳባችን ልዩ ማንነት ያለን ሰዎች ነን። ዩኒክ አይደንቲቲ ያለን ሰዎች ነን። ይህንን ጀስቲፋይ ሊያደርጉ የሚችሉ 4 ሀሳቦችን አነሳለሁ። በዚህ መጽሐፍ ውስጥ ያሉ ናቸው፣ ከሌላ ላመጣኋቸው 4 ሀሳቦች አሉ። አንደኛው የመዳናችን መሰረትና ምንጭ በስላሴዎች ላይ የተመሰረተ ስለሆነ ዩኒክ አይደንቲቲ ያለን ሰዎች ነን። ማንነታችን ልዩ የሚያደርገው እግዚአብሔር አብን መዳናችን ራሱ እግዚአብሔር አብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስን ኢንቮልቭ ያደረጉበት ስለሆነ በዚህ ምክንያት የተለየን ሰዎች ነን። ምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 3 ቁጥር 21 ድረስ ያሉ ሀሳቦች ይህንን ያቅፋሉ። ይህንን ሀሳብ ግን ምዕራፍ 1 ቁጥር 3 ላይ ያለው ሀሳብ ነው። ስለዚህ እስከ ቁጥር 14 ድረስ ያነበብኳቸው ቅድም ያልኳቸው ነገሮች በሙሉ ዩኒክ የሆነ አይደንቲቲ ያለን ሰዎች መሆናችን የሚያሳየው በስላሴዎች ላይ የተመሰረትን። ለምሳሌ እግዚአብሔር አብ ተመልከቱ። እግዚአብሔር አብ ምዕራፍ 1 ቁጥር 4 እስከ 6 ላይ ያደረገውን ነገር ተመልከቱ። ዓለም ሳይፈጠር ማይንድ ዩ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለው ምርጫችን በምንም ነገራችን ላይ የተመሰረተ አይደለም። ዓለም ሳይፈጠር መልካችን ሳይታወቅ ምናችን ሳይታወቅ ታይትላችን ሳይታወቅ የተማርነው ትምህርትም ሳይታወቅ ኑሯችንም ሳይታወቅ ሀብታችንም ሳይታወቅ የትም መድረሻችን ሳይታወቅ ምንም አይነት መልክና ውበት ሳይኖረን በዛን ጊዜ ነው እግዚአብሔር ይመርጣል። ምክንያት የለሽ ምርጫ፣ አስገራሚ የሆነ ምርጫ፣ አምላካዊ የሆነ ምርጫ የተደረገልን ሰዎች ነን። እግዚአብሔር አስቀድሞ ነው የመረጠን። እግዚአብሔር አስቀድሞ ያወቃቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው እንደተባለ ሮሜ ምዕራፍ 8 ላይ አስገራሚ ነው። ዓለም ሳይፈጠር መልካችሁ ምናምን ነገር ሳይፈጠር ቅላታችሁ ጥቁረታችሁ ሳይታወቅ ቁመናችሁ ሳይታወቅ ምናችሁ ሳይታወቅ አስቀድሞ እግዚአብሔር መረጠን። በምናችን ላይ ተመስርቶ አይደለም። አስገራሚ የሆነ ምርጫ መረጠን፣ አቸመንም፣ ወደ መንግስቱም አፈለሰን፣ ልጆቹም ደግሞ አደረገን። የሚወደድ ነገር ሳይኖረን፣ የሚገርመው ነገር የሚቀረብ ነገር ሳይኖረን፣ የሚያስወድድ አትራክት የሚያደርግ ነገር ሳይኖረን፣ አንድም ነገር ሳይኖረን በባዶ ሜዳ እግዚአብሔር ያለ ምክንያት እግዚአብሔር በራሱ በዘላለም ፍቅሩ የወደደን ሰዎች ነን። ልዩ ማንነት ያለን ሰዎች። እግዚአብሔር ወልድን ደግሞ ተመልከቱ። ምዕራፍ 1 ከቁጥር 7 እስከ 11 ላይ 7 እስከ 11 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት፣ ጸጋው በጥበብና በውብ አእምሮ አበዛልን። በክርስቶስ ለማድረግ እንደወደደ እንደ እርሱ ሀሳብ የፈቃዱ ምስጢር አስታውቆናል። በዘመኑ ፍጻሜ ይደረግ ዘንድ ያለው ሀሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል በክርስቶስ ደም የተዋጀን ሰዎች ደሙ አፍስሶ ዋጋ ከፍሎ የሚገርመው ነገር በመስቀል ላይ ተጠርቆ ስለኛ ልንሞት የነበረውን ሞት ሞቶ ያዳነን ሰዎች ነን። ልዩ አይደንቲቲ ነው ይሄ። እግዚአብሔር ራሱ የእግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ ዋጋ የከፈለልን
ዕዳችን በሙሉ የከፈለልን በእኛ ቦታ ላይ ተቀምጦ በመስቀል ላይ የተቸነከረልን የተሰቃየልን ሰዎች ነን። ስለዚህ ልዩ አይደንቲቲ ነው በጣም። ሶስተኛው ተመልከቱ። ሶስተኛው መንፈስ ቅዱስም ደግሞ እግዚአብሔር መንፈስ ቅዱስም ተመልከቱ ምንድን ነው የሚለው ከቁጥር 14 ላይ በመንፈሱም አተመን የርስታችን መያዣ እንዲሆን በመንፈስ ቅዱስ ምን አደረገን? አተመን ነው የሚለው ፍጻሜ እንዳለን፣ ደስትኔ እንዳለን፣ መጨረሻም እንዳለን፣ የከበረ ደስትኔ ያለን ሰዎች እንደሆን ለማስታወቅ እሱ ምን አደረገን? በመንፈሱ አተመን ነው የሚለው ይሽልው። ስለዚህ በማህተም የታተም ሰዎች ነን። ለሌላ እንዳንሆን የሌላ እንዳንሆን ለማድረግ ለዘላለም ዓለም የተወሰኑ ሰዎች ስለሆነ መዳረሻችን ጌታ ስለሆነ ፍጻሜያችን ጌታ ስለሆነ ከዚህ የተነሳ በመንፈስ ቅዱስ የታተምን ሰዎች ነን። ልዩ ሰዎች ነን። ደህንነታችን ልዩ ነው። እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ኢንቮልቭ ያደርጉበት ደህንነት እጹብ ድንቅ የሆነ ደህንነት። እንደ እግዚአብሔር ሕዝብ የመሰለ የትኛውም ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ የተከበረ ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ የተጠራ ሕዝብ የለም። እንደ እግዚአብሔር ሕዝብ የመሰለ እግዚአብሔር ያሰበለት ሕዝብ የለም። ጨርሶ በዓለም ላይ የትኛውም ሕዝብ የለም። እግዚአብሔር ስሙ የተባረከ። ሁለተኛው ልዩ የሚያደርገን ዩኒክ የሆነ አይደንቲቲ ያለን ልዩ የሆነ ማንነት ያለን ሰዎች መሆናችን የሚያስታውቀው ምዕራፍ 1 ከቁጥር 15 እስከ 19 ያሉ ሀሳቦች ናቸው። የጥበብና የመንፈስ የመገለጥ መንፈስ ቢሰጠን፣ አይናችን ቢከፈት፣ የልባችን አይኖች ቢበራ እነዚህ ሶስት ነገሮች እናስተውላለን። አንደኛ ምዕራፍ 1 ቁጥር 15 ላይ እንደተናገረው የመጥራቱ ተስፋ መጀመሪያ እናያለን። መጠራታችን ምን ያህል የከበረ ነገር እንደሆነ አይናችን ቢከፈት፣ ማስተዋላችሁ ቢከፈት፣ የተጠራችሁበት አጠራር በጣም አስገራሚ የሆነ አጠራር ነው። ማይንድ ዩ ሪመምበር ከዕለታት አንድ ቀን በደም ተለውሰን በነበርንበት ሰዓት እንዳውም ሕዝቅኤል 16 ላይ ሕዝቅኤል 16 ከ1 እስከ 63 በጣም ሰፊ ምዕራፍ ነው። ራሳቸው አንብቡት። ሕዝቅኤል 16 ከ1 እስከ 63 ላይ ከዕለታት አንድ ቀን በምድረ በዳ ላይ በደም ተለውሰሽ በሐዘን ተመተሽ በእንባም ተሞልተሽ እንባሽ መቋሚያ በሌለው ሁኔታ እያለቀሽ በነበርሽበት ሰዓት ሰው ሁሉ እያየ የሚያልፍሽ የሚራራልሽ አጥተሽ ተክዘሽ በነበርሽበት ሰዓት እኔ በዛን ሰዓት አዘንኩልሽ፣ ራራሁልሽም፣ አነሳሁሽም፣ ደምሽንም አጠብኩ፣ ከአመድም ከማተቢያም አነሳሁሽ፣ ጸጋዬን ደግሞ አለበስኩሽ፣ ካባዬን ወስጄ አለበስኩሽ፣ እንዳውም ከነጭራሹ ክብሬን ባንቺ ላይ ጨመርኩ፣ በአደባባይ ሞገስ ያለች ሴት እንድትሆን ከዚህ የተነሳ በአሕዛብ መካከል ሞገስ ሰጠሁሽ፣ ከአሕዛብ ነገሥታት ጋር አስቀመጥኩሽ። አንቺ ግን ተመልሰሽ እንደገና ወደ ግልሙትናሽ ከባቢሎን ጋር ተጋባሽ፣ ከግሪኮች ጋር ተጋባሽ፣ ከሮም ጋር ተጋባሽ፣ የአሕዛብን መንፈስ ጋር ተጋባሽ፣ ዝሙት ሰራሽ፣ በፊቴም ነውረኛ የሆነ ነገር አደረግሽ። እንደገና ወደ ቁስቁልናሽ ገባሽ። ተመልሰሽ እንደገና በደም ተለውሰሽ አየሁ። አመድ ላይ ተነስንሶብሽ አየሁ። በአንቺ ላይ ጭቃ ተለድቦ አየሁ። በዛን ጊዜ እንደገና ልቤ አላስችል ብሎኝ መልሼ እንደገና አነሳሁሽ፣ ሰውም አደረግኩሽ፣ ክብርን ደግሞ ጨመርኩልሽ፣ በምሕረቴና በሞገሴ ሳብኩሽ። ብዙዎቻችን የዳንበት ጊዜ የረሳን ሰዎች ናርጋሽ ሀውካን ፎርጌት ያቺ ምሽት ያቺ ቀን ሪመምበር ያለ ጌታ የነበራችሁባት ቀውጥ የሆነች ሰዓት፣ የተቅበዘበዛችሁበት ሰዓት፣ ቀዝበዝባዛ የነበራችሁበት ሰዓት፣ ነፍሳችሁ ስትገላበጥ የነበረበት ሰዓት፣ እንቅልፍ ያጣችሁበት ጊዜ፣ ሞት ሞት የሚያሰኛችሁ የነበረ ሁሉ ነገር ጭልምልም ያለባችሁ መሄጃ ያጣችሁበት ሰዓት፣ በዛን ጊዜ ደስፐሬሽን ውስጥ በነበራችሁበት ሰዓት ያኔ ጌታ መጥቶ ሲያወጣችሁ፣ ከዚያ አዘቅ ሲያወጣችሁ፣ ከዚያ ሐዘን ሲያወጣችሁ፣ ከዚያ ስብራት ሲያወጣችሁ ይህ ጌታ ውለታ እንዴት ይረሳል? የዳንበት ደስታ እንዴት ይጠፋል? የዳንበትን መዳን ከጠፋን በውስጣችን ከተሟጠጠ አይቀራችንም። ምንም ነገር አልቀራችሁ። የረንጂ ሞሽኑ ነው የምታረጉት ያላችሁ። ቤተክርስቲያን መምጣቱ ነው የምታረጉት ያላችሁ። ልማዳዊ ነገር ስለሆነባችሁ ነው የምታመጡት ያላችሁ።
ደስታችሁ ከውስጣችሁ ከተዋጠጠ you are gone። ምንም ነገር አልቀራችሁ። ደስታችን ሊታደስ ይገባል። የደህንነት ደስታ ያለበሰን ጌታ፣ ጸጋን ያለበሰን ጌታ፣ ከመሬት ያነሳን ጌታ፣ ከአመድ ያነሳን ጌታ፣ ደህንነት ያለበሰን ጌታ፣ አስደናቂ የሆነ የራሳችን ስም አጥቶ የእሱን ስም በላችን ላይ እንዲሸከም ያደረገ ጌታ፣ ይሄ ክቡር የሆነ ጌታ ማመስገን ቢገባ ማጨብጨብ ቢገባ የመጥራታችን ተስፋ ሁልጊዜ በዓይናችን ፊት ሊሆን ይገባል። የዛሬ 56 ዓመት አንድ ምሽት 15 ዓመት ልጅ አስመራ ከተማ ተቅበዝባዥ በነበረበት ሰዓት አንድ ቻፕል ውስጥ ገብቶ ወንጌል ሰምቶ እንዳስላሴ የሚባል ቤተክርስቲያን ገብቶ የዳነ ሰው ነው። የዛሬ 56 ዓመት ልረሳት አልችልም። ያቺ ምሽት እንዴት የተባረከች ምሽት ነች! የጸጋ በር የተከፈተባት፣ ደህንነት ያገኘሁባት፣ ነፍሴ ዳነችባት፣ መንፈሴ የታደሰበት፣ ለመጀመሪያ ጊዜ ትርጉም ያለው ሕይወት እንድኖር ያደረገ ያ ደህንነቴ እንዴት ልረሳው እችላለሁ? እምባ ነው የሚቃጣኝ። መንገድ ላይ ስሄድ አለቅሳለሁ፣ ድራይቭ እያደረኩ አለቅሳለሁ። ቢካውዝ ደህንነቴ ልዩ ደህንነት ነው። ልዩ ማንነት ያለን ሰዎች መጥራታችን ሁለተኛው አይናችን የሚከፈት ደግሞ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት እንድናይ። ርስት ያለን ሰዎች ነን። ደስትኒ ያለን ሰዎች ነን። እግዚአብሔር ያዘጋጀልን ነገር እርሱ ድንቅ የሆነ ነገር ነው። ርስት የሚለውን ሀሳብ ብዙዎቻችሁ እንደምታስቡት ወይም ዮሐንስ ወንጌል ምዕራፍ 14 ላይ እንደሚለው ማንሸን አዘጋጅላችኋለሁ ስላለ ትልቅ ቤት የሚያዘጋጅልን አይምሰላችሁ። ርስታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው። ርስታችን ራሱ እግዚአብሔር ነው። ደመነሽ የሚያደርግ ነገር በሙሉ በእኛ ፊት ምናምንቴ ነው። እግዚአብሔር ራሱ ግን መዳረሻችን ነው። ርስታችን የእስራኤል አምላክ እግዚአብሔር ራሱ ነው። ስለዚህ ርስት ያለን ሰዎች ነን። ተስፋ ያለን ሰዎች ነን። መዳረሻ ያለን ሰዎች ነን። ደስትኒ ያለን ሰዎች ነን። ስለዚህ ልንገመገም አይገባም። ተስፋ አንቆርጥም። ተስፋ ያለን ሰዎች አሜን። ተስፋችንም የጸና ስለሆነ ደግሞም በመንፈስ ቅዱስ የታተመ ስለሆነ እርግጠኞች ስለሆነ ጋራንቲ ያለን ሰዎች ነን። አሜን። ሶስተኛው በጣም ደስ የሚለው ነገር ደህንነት አንድ ነገር ነው። መዳን አንድ ነገር ነው። የርስት ክብር ባለጠግነት እንዳለን ማወቅ ሌላ ነገር ነው። the question is how do we live in between? በደህንነታችን መካከልና እንቀበለው ባለን ርስት መካከል ያለው ዘመን ነው ያስጨንቀን፣ ወዘር የሚያደርግ ተስፋ የሚያስቆርጥ ብዙ ትግል ያለበትም እሱ ነው። ሶስተኛው ነገር ተመልከቱ። አይናችን ቢገለጥ ግን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ስለሚል የእግዚአብሔር ኃይል አለ in between በደህንነታችን መካከልና ርስታችን በመቀበላችን መካከል ያሉት ዘመናት እንዳንፍገመገም፣ ተስፋ እንዳንቆርጥ፣ እናም ደግሞ ከጌታ ቤት እንዳንወጣ በሐዘን ምክንያት፣ በስብራት ምክንያት፣ በችግር ምክንያት ተስፋ ቆርጠን እና ከእግዚአብሔር ቤት እንዳንሄድ የሚያደርግ የእግዚአብሔር ኃይል አለ። there is a power። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ኃይል ነው። ሊጠብቅ የሚችል የእግዚአብሔር ኃይል፣ ሊፈውስ የሚችል የእግዚአብሔር ኃይል፣ ሊያጽናና የሚችል የእግዚአብሔር ኃይል፣ ሰውን ሊያደርግ የሚችል የእግዚአብሔር ኃይል፣ ሰውን ማድረግ የሚችል የእግዚአብሔር ኃይል አለ። that power አለ በመካከላችን። ማንም ሰው ባያግዛችሁ የእግዚአብሔር ኃይል አለ። ጌታችን ኢየሱስ ክርስቶስን ከሞት ያስነሳው ያው ኃይል በእኛም ላይ ደግሞ ትንሣኤ ማድረግ ይችላል። የሞተውን ነገራችን ማስነሳት ይችላል። የሞተው ነገራችን በሙሉ የተሳከረው ነገር በሙሉ እስርስሮ በሙሉ ቁርጥራጭ በሙሉ ምን ሊያደርገው ሊፎታ የሚችል ጌታ አለ በእውነት። ስለዚህም ደግሞ እግዚአብሔር ይመስገን። አሜን። ሶስተኛው ልዩ መሆናችን የሚያስታውቀው የማንነታችን እዳሮት የሆነው ጌታ ልዩ ጌታ ስለሆነ የዳነው ያዳነን ጌታ ልዩ ጌታ ጀስቲፋይ ላደረገ ሶስት ነገሮች ቢያንስ። አንደኛው ምዕራፍ 1 ቁጥር 19 ላይ ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ ነው ይለዋል። ይሄ ጌታ ያዳነን ጌታ ከአለቆች በላይ ነው፣ ከስልጣናት በላይ ነው፣ ከኃይላትም በላይ ነው፣ ከጌትነትም በላይ ነው፣
የሆነ ከሁሉ በላይ የሆነ ጌታ ነው ያዳነን። ስለዚህ we are unique አስገራሚ። ሁለተኛው ምዕራፍ 1 ቁጥር 21 ላይ ከሚጠራው ስም ሁሉ በላይ አሜን የሆነ ስም ያለው ጌታ ነው ያዳነን ጌታ ኢየሱስ የሚለው ስም ልዩ ስም፣ ክቡር ስም፣ ልዑል ስም፣ ፈዋሽ ስም፣ አጽናኝ ስም፣ ተአምር ሰሪ ስም። ይህ ስም ሲጠራ አጋንንቶች ይርበተበታሉ። ይህ ስም ሲጠራ ነገሥታት ከወንበራቸው ይነሳሉ። ይህ ስም ሲጠራ ዓለማት ይናወጣሉ። ይህ ስም ሲጠራ ነገሮች በሙሉ ሰጥና ረጭ ይላሉ። ይህ ስም ሲጠራ ጦርነት ይቋረጣል። ይህ ስም ሲጠራ ሰዎች ይፈወሳሉ። ኃያል ስም፣ ክቡር ስም፣ ብርቱ ስም፣ ልዩ ስም ኢየሱስ የሚለው ስም ልዩ ስም፣ ክቡር ስም፣ ልዑል ስም፣ ታላቅ ስም፣ ገናና ስም ሶስተኛው ሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ይህ ስም ኢየሱስ ጌታችን ኢየሱስ ክርስቶስ ከቤተ ክርስቲያንም በላይ ነው። is above and beyond። ስለዚህ የቤተ ክርስቲያን ራስ ነው ማለት ምን ማለት ነው? የቤተ ክርስቲያን ባለቤት ነው። ጀማሪዋም ፈጻሚዋም። እቺ ቤተ ክርስቲያን ልትጠፋ የማትችለው ምክንያት ሽማግሌዎች ስላሉ አይደለም፣ ፓስተሮች ስላሉ አይደለም። እቺ ቤተ ክርስቲያን ማጠፋው ሊያጠፋ የማይችል ኃይል ያለው ስልጣን ያለው ጌታ ስለሆነ ጌትነቱ የታወቀ ልዕልናው የታወቀ ጌታ ኢየሱስ ክርስቶስ በዚህ ቤተክርስቲያን ስላለ ቤተክርስቲያን አጠፋ። Why? Because he's powerful። ይህችን ቤተክርስቲያን ኢንታክት አድርጎ ሊጠብቅ የሚችል ጌታ የቤተክርስቲያን በላይ የቤተክርስቲያን ራስ is above and beyond። ስለዚህም ደግሞ አውራው የዚህ ቤተክርስቲያን ጌታን ማወቅ ያለበት ነገር አውራው the core ዋና center of gravity it is nobody but Christ። ጌታችን ኢየሱስ ክርስቶስ ነው ዋና እምብርቱ። ሰው ሁሉ የሚሽከረከረው በዚህ ጌታ ዙሪያ ነው፣ በማንም ሰው ዙሪያ አይደለም። Christ that we know, the Christ that I preach እሱ ነው የዚህ ቤተክርስቲያን አምጇ ምሰሶዋ አጥንቶ የሚይዛት ጌታ። Amen. We are unique። Yes. ልዩ ሕዝብ ምዕራፍ 1 ከቁጥር 22 እስከ 23 ላይ ታዩት ይችላል። አራተኛው ልዩ የሚያደርገን ነገር አራተኛው ልዩ መሆናችን የሚያስታውቀው ነገር ይህ ህብረተሰብ ይህ ህዝብ ልዩ ህብረተሰብ ነው። ልዩ ህዝብ ነው። It's a new community, unique community ነው። ይሄ ከቋንቋ ከነገድ ከዘር ከምናምን የተነሳ አደባልቆ ያመጣው አንድ ያደረገው ጌታ ልዩ የሆነ ህብረተሰብ የትም ቦታ የሌለ በአይነቱ ምንም አይነት ምስያ የሌለው ህዝብ ነው። በቋንቋም ያልተገናኘ በባህልም ያልተገናኘ በአስተዳደግ ያልተገናኘ በአስተሳሰብ ያልተገናኘ በልማድ ያልተገናኘ በካልቸር ያልተገናኘ እንዴት አደባልቆ ጌታ አንድ ያደረገው ህዝብ ልዩ ህዝብ ምስያ የሌለው ህዝብ እሱን የሚመስል የሌለን ህዝብ የትም ቦታ ሄዱ እንደ እግዚአብሔር ቤት አንድ የሆነ ህዝብ የለም። We are unique። ምዕራፍ 2 ከ1 እስከ 22 ላይ ተመልከቱ። ሁላችን በአንድ ክርስቶስ የተጠለን ሰዎች። በዚህ ላይ የቋንቋ ነገር አይሰራም፣ የዘር ነገር አይሰራም። ተከናሽሩ። ይሄ መርዝ በህይወታችሁ ከመጣ ጠፍታችኋል። የእናንተ ጸጋ እየተዋጠ መሄዱ አይቀርም። ይውል ደመነሽ እያነሳችሁ የደበዘዛችሁ ትሄዳላችሁ። መርዛም የሆነ ነገር በህይወታችሁ ከገባ አይከናሽሩ ይውል ቢኮን ጸጋችሁ ይገባል ጨርሶ። ዘር እዚህ ላይ አይሰራም። አንቶት ፖለቲካ እዚህ አይሰራም። ዶንት የእግዚአብሔር ቤት የፖለቲካ ቤት አይደለም። ይወንት ዶይ ሳሙራይስ የእግዚአብሔር ቤት የህዝብ ልዩ ህዝብ ነው። ዶንት ታች ኢት። በዘራችሁ እንቆት፣ በቋንቋችሁ
ትናቁ እኔ የእናንተ ጠላት I will be your enemy ክርስቶስ አካል ይነካ። ስለዚህ በቋንቋ በዘር በባህል በብሔር ከፋፍላችሁ እዚህ አይሰራም። It doesn't work. You want to do it somewhere else. ቆሻሻ ደርታም የሆነ ነገር ደርት የሆነ ነገር ፈጽሞ ሊሰራ የማይችል አቅም የሌለው ለእግዚአብሔር ቤት የማይሰራ ነገር ስለሆነ ውጭ አሉት። የቋንቋ ድብልቆች እዚህ ሊመጣ ይችላል። የባህል ድብልቆች እዚህ ሊመጣ ይችላል። የእግዚአብሔር ቤት የእግዚአብሔር ሕዝብ አንድ ሕዝብ አንድ አካል። ስለዚህ ግድግዳውን መልሳችሁ አትስሩ። ዶንት ዱ ኢት። መልሳችሁ አትስሩት። ክርስቶስ አፍርሶታል። በአሕዛብና በአይሁዶች መካከል የነበረውን ግድግዳ የጥልን ግድግዳ ያፈረሰ አንድም ለመጨረሻ ትንሽ እንዲያደርግ ያደረገ ጌታ። ይህም ጌታ በመካከላችን ያለውን ግድግዳ በሙሉ አፍርሶታል። ግድግዳውን መልሳችሁ አትስሩ። ዶንት ዱ ኢት። ትንሽ ቤተሰብ ነው ያለን ብያቸዋል። ስምንት ቤተሰቦች ስምንት በቤታችን ያለው ሁለት ልጆች አሉ፣ ልጆች አሉ፣ ልጅ ባል አለ። ስምንት ሰዎች በጣም ትንሽ ቁጣር የምታክል ቤተሰብ። በዚች ትንሽ ቤተሰብ ውስጥ 100% ሙሉ በሙሉ አማራ አለ፣ ሙሉ በሙሉ ኦሮሞ አለ፣ 100% ኦሮሞ አለ፣ 100% ጉራጌ አለ፣ 100% ከትግራይ አለ። አራት ብሔሮች በአንድ ቤት አለ። የኔ ቤት is the kingdom of God. ሆንም ያለበት የእግዚአብሔር መንግስት እንደዚህ ነው። ወደ እግዚአብሔር መንግስት ሁለተኛው ሀሳባችን ልዩ መለኪያ ያለን ሰዎች፣ ዩኒክ ስታንዳርድ ያለን ሰዎች ምዕራፍ 4 ከቁጥር 1 ጀምሮ እስከ ምዕራፍ 5 ቁጥር 20 ድረስ ሀሳቦች ናቸው። ሶስት ነገሮች ላነሳ እፈልጋለሁ። በዚህ ላይ ብዙ ሀሳቦች ማንሳት ይቻላል። ሆኖም ግን ሶስት ሀሳቦች ናንሳ። አንደኛው የመጀመሪያው ነገር አንድም ነን ብዙም ነን። ስለዚህም ደግሞ ምዕራፍ 1 ከ1 እስከ 4 ላይ የምታዩት ነገር ይሄ ነው። አንድም ነን ግን ብዙም ነን። በሰባት ነገሮች አንድ ነን፣ ግን ደግሞ በጸጋ ደግሞ ልዩ ልዩ የሆኑ ሰዎች ነን። we are one but we are highly diversified. Unity in diversity. የተጠራን ሰዎች ነን። It's a must. እኔ ካልሆንክ ብለህ ጨፍልቀህ መያዝ አትችልም። cannot manipulate. ማንንም ሰው ማኒፕሌት ማድረግ አንችልም። ማንንም ሰው ማኒፕሌት ማድረግ አንችልም። ለምን ቢባል ልዩ ልዩ ጸጋ ያለን ሰዎች ነን። ልዩ ልዩ ስጦታ ያለን ሰዎች ነን። ልዩ ልዩ ጥሪ ያለን ሰዎች ነን። but we are one in Christ. ስለዚህም ደግሞ እንደዚህ ነው የሚለው ምዕራፍ 4 ላይ ከቁጥር 3 ጀምሮ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ካለ በኋላ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስም አለ፣ አንድ ጌታም እንደሆነ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይለው። ቢያሩዋን አንድ ሊያደርገን የሚችለው ነገር በጣም ብዙ ነው። የታጨቁ ነገሮች ናቸው። እዚህ ውስጥ መግባት አልችልም። ባት ልዩ ልዩ ሰዎች ነን። ደግሞ ጸጋችን የተለያየ ነው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተማሪዎችና እረኞች፣ አንዳንዶቹ ደግሞ ሰባኪዎች፣ ወንጌል ሰባኪዎች፣ አንዳንዶቹ ነቢያት አልቆ ጠራ እንደሚል ልዩ ልዩ ጸጋ ያለን ሰዎች we are diversified, accepted። በቤት ውስጥ ነው ሰረ ለምሳሌ ባል እኔ ሁሉን ስለማረግ እንጀራ አምጪ ስለሆንኩኝ ሁሉ ነገር ማረገው ነው ስለምደክም ስለሆንኩኝ ማኒፕሌት አድርጎ ቤትን በሙሉ እሱ ላይ ብቻ ያጠቃልል ሌላው በሙሉ ጀል ያርጎ ዲፔንዳንት አርጎ ሳቦርኔት አርጎ ሊገዛ ቢሞክር አይሰራም። ዳይስፋንክሽናል ይሆናል ያ ቤተሰብ። አባት እናት እና ልጆች በአንድ ላይ እንደ ውሃ መፍሰስ አለባቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም ዩኒፋይድ ሆነው አንዱ ከሌላው ጋር ተቃርኖ ሳይኖረው፣ አንዱ በሌላው ላይ ሳይሰለጥን፣ አንዱ ከሌላው ጋር ተቃርኖ ሳይኖረው እንደ ውሃ አብረው እንደሚፈሱ ወይም በግሪክ ቋንቋ ባመጣ ፐሪክሬሲስ እንለዋለን። ዳንሲንግ ቱጌዘር ኢፍ ዩ ላይክ they are
dancing together አብረው ነው የሚደንሱት፣ አብረው ነው እንደ ውሃ የሚፈሱት። ስለዚህም ደግሞ አብረን የመፍሰሳችን ነገር ግን ግዴታችን፣ አንዱ በሌላው ላይ ሊሰለጥን አይችልም። ሽማግሌዎች በፓስተሮች ላይ ሊሰለጥኑ አይገባቸውም። there is no power the moment የሽማግሌዎች እጅ መጫን በፓስተሮች ላይ እጃቸው ክንዳቸው በጫኑ ቁጥር ባከበሩ ቁጥር I can assure you they lost the power. They don't have any authority. Why? ምክንያቱም የሚያሰጣን መንፈሳዊ ስልጣን the moment you inhibit the Holy Spirit መንፈስ ቅዱስን ኢንሂቢት ስታደርጉ you have lost the power. ስልጣናቸው አታችሁታል። ፓስተሮችን በሽማግሌዎች ላይ ትከሻቸውን ቢያነሱ ክንዳቸውን ቢያነሱ ከነሱ ጋር መጣላም ቢያቀታቸው they have lost authority. they have no authority at all. ለምን ቢባል የኛ ስልጣን የኛ ኃይል መንፈሳዊ ስልጣን ነው። የሽማግሌዎች እጅ መጣን ይልቅ በፓስተሮች ላይ ያለውን ጸጋ ኢንሃንስ ለማድረግ በውስጣቸው ያለውን ጸጋ እንደ ጥጥ የተባዘተ እንዲወጣ በማጎልበት ጸጋቸውን እንዲበዛ የበለጠ እንዲያገለግሉ እንዲሮጡ አትሞስፌር መፍጠር ነው የሽማግሌዎች ስራ ሆነ። ስለዚህ ወንድሞች እናቶቼ አንድም ነን ልዩም ነን፣ አንድም ነን ልዩም ነን። we have to accept the unity and diversity. እሱን ማሰባችን በጣም አስፈላጊ ግዴታችን ነው። መለኪያችን የተለየ ስለሆነ እንደ ዓለም አሰራር እርቅና ሊኖር አይችልም። እስቲ በእግዚአብሔር ቤት አለቃ የሚባል ነገር የለም። በእግዚአብሔር ቤት there is no way በእግዚአብሔር ቤት አለቃ የሚባል ነገር ሊኖር አይችልም። there is no way ፓስተሩም የሆኑ ሽማግሌዎች አለቆች አይደሉም። ኢቭን እነሱም እንኳን ቤተክርስቲያን እንደዚህ ወስናለች በሚሉበት ጊዜ they are not a church minded ሽማግሌዎችና ፓስተሮች ሁለቱ በአንድ ላይ ወይም ፓስተሩ ወይም ሽማግሌዎችም ቤተክርስቲያን አይደሉም። ቤተክርስቲያን የሚባለው የክርስቶስ አካል ነው። why is it ቤተክርስቲያን ሽማግሌዎችና ፓስተሮች እንደዚህ ወስነናል በሚሉበት ሰዓት ልክ ናቸው። ሶሎንጋስ የክርስቶስ አካል ወክለው እያደረጉ መሆናቸው እስካስተዋሉ they are right። ስለዚህ ግዴታ አለብን። we are diversified but we are unified። አንድነታችን በልዩነታችን ልዩነታችንን በአንድነታችን ጠብቀን መሄድ ግዴታ ያለብን ሰዎች። ሁለተኛው ነገር ደግሞ የመንፈስን አንድነት የመጠበቅ ግዴታ ደግሞ አለብን። መለኪያችን የተለየ ነው። ማይንድ በእግዚአብሔር ቤት ማጉረምረም የሚባል ነገር፣ በቤተክርስቲያን ሐሜታ ማብሳት የሚባል ነገር፣ ማጉረምረም የሚባል ነገር፣ በየቤቱ ሩመር ማንገሪ፣ በየቤቱ እየዞሩ ቡና መጠጫ ማድረግ ማለት፣ በሽማግሌዎች ላይ በፓስተሮች ላይ ጣታችን መቀሰር ማለት ይሄ አግባብ የሌለው ነገር ነው። የመንፈስን አንድነት የመጠበቅ ግዴታ አለብን። ስታንዳርዳችን የተለየ ነው። ይሄ እግዚአብሔር ቤት ነው። በጽድቅ የተሞላ ፍርሃት ሊኖረው የሚገባ በእግዚአብሔር ፍርሃት ተሞልተን የእግዚአብሔር ቤት እናከብር የሚገባን ሰዎች ነን። ቤተክርስቲያንን አትኑ። እጇን አንስታ ያቆረሰቻችሁ እጅ ቤተክርስቲያንን እጅ አትንከሱ። ዶንት ኤቨር ዱ ኢት። የቡና መጠጫ አታሉ። ሽማግሌዎቻችሁን ፓስተሮቻችሁን አትኑ። ዶንት ዱ ኢት። የእግዚአብሔር ቤት አይታማም። በእግዚአብሔር ቤት ላይ ጣት አይቀሰርም። ዶንት ዱ ኢት። ምክንያቱም ቤቱን የሚጠብቅ ጌታ ስላለ፣ የእነሱ እረኛ ስላለ ማለት ነው። ስለዚህም ደግሞ የመንፈስን አንድነት የመጠበቅ ግዴታ ያለብን ሰዎች በፍቅራችን ውስጥ እውነት ይኑር፣ በእውነታችንም ደግሞ ውስጥ ፍቅር ይኑር። አንዳንዶቻችሁ ለስለሴ ናቸው። የሚገርመው ነገር ግን ኃጢአት እየተሰራ ስታዩ፣ በደል እየተሰራ ስታዩ ግን እንትኑ የላችሁ፣ ጉልበቱ የላችሁ ነው። በቃ ለስላሴ ናቸው። ኮምፕሮማይዝ ታደርጋላችሁ፣ ታመቻመቻላችሁ። አንዳንዶቻችሁ ደግሞ እውነተኞች ሰዎች ናቸው። ስለ እውነት መማገር ትችላላችሁ። ስለ ጽድቅ በጣም ደስ ይላል። ሆኖም ግን ከአፋችን የሚወጣው እውነት ግን እንደ ዱላ በሰዎች ላይ ማታ የሰው ነርቭ ይነካል፣ የሰው የሰው ልብ ይሰራል። ስለዚህም ደግሞ እውነታችን ከፍቅር ጋር ፍቅራችንን ከእውነት ጋር ልንይዝ የተገባን ሰዎች ምዕራፍ 4 ከ25-32 ልታዩ ትችላል። ሶስተኛው ነገር የቅድስና መለኪያ ያለን ሰዎች ነን። ምዕራፍ 5 ከ1-20 ያሉት ሀሳቦች እነዚህ ናቸው። ሴክሹዋል ፒዩሪቲ በእግዚአብሔር ቤት ይገባል። ቅድስና ለእግዚአብሔር ቤት ይገባል።
ወጣቶች የሆናችሁ ሰዎች ቤተክርስቲያን ባርካ ያልሰጠቻችሁን ሰው ለመንካት ፈጽሞ መብትም ስልጣንም የላችሁም። you have no authority. don't touch it. ቅድስና ለእግዚአብሔር ቤት ይገባል። ነውረኛ የሆነ ነገር መዳራት፣ ዝሙት፣ ርኩሰት የመሳሰለው ነገር ከእግዚአብሔር ቤት ተነቅሎ ሊወጣ ይገባል። ቅድስና ለእግዚአብሔር ቤት ይገባል። ይሄ ቤት የቅድስና ቤት ነው፣ ሌላ ቤት አይደለም። ይሄ ዓለም ቤት አይደለም፣ ኢንተርቴይንመንት አይደለም። I cannot entertain you. see ኢንተርቴይን ልናደርጋችሁ አልመጣንም። ጽድቅ ልናስተምራችሁ እንጂ እውነት ልናስተምራችሁ እንጂ ከትዳራችሁ ጫት ማግጡ ማንኛችሁ ከተቃራኒ ጾታ የምትሄዱበት አካሄድ ጥንቃቄ ያስፈልጋችኋል። ከርቤሽ ተመለሱ፣ ከእምነታችሁ ተመለሱ፣ ቤታችሁን ስሩ፣ መልሳችሁ ፍቅራችሁን አድሱ። እንደገና ጽድቅ ለእግዚአብሔር ቤት ይገባል። ርኩሰት፣ መዳራት፣ ኃጢአት፣ ዝሙት ከእግዚአብሔር ቤት ተነቅሎ ሊወጣ ይገባል። ይሄ ከተማ ከባድ ከተማ ነው። አይካናሽን ፈተናው ብዙ ነው። ጥንቃቄ ያስፈልጋችኋል። ለእግዚአብሔር ተቀደሱ፣ ለእግዚአብሔር ተቀደሱ። ነፍሳችሁንም መንፈሳችሁም ሊነጻ ይገባል። የአንድ ሚስት ባል ሆነህም ስቲል የ10 ሚስቶች ባል ልትሆን ትችላለህ። በአእምሮ በሀሳብ በምኞት በቅዠት ዓለም ኢትዮጵያ ውስጥ እየኖርክ በህልም እንጀራ እየኖርክ በእንዲህ አይነት መኖር ኃጢአት ነው። ሳይክል መበጠስ አለበት። ስለዚህም ደግሞ ቅድስና ለእግዚአብሔር ቤት ይገባል። እዚህ አባት የለም፣ አክስት የለም፣ አጎት የለም፣ የሚቆጣ ሰው የለም። ፓስቶሮቻችሁም ደግሞ 24 ሰዓት እናንተን ሽማግሌዎቻችሁን ቤተክርስቲያን እና ቤተክርስቲያን ሽማግሌዎቻችን እናንተን ለመጠበቅ 24 ሰዓት አይጠብቋችሁ እና እናንተ እግዚአብሔር ፍርሃት ከሌላችሁ በስተቀር በየጓዳችሁ ገብተው ሊያዩዋችሁ። ቅድስና ለእግዚአብሔር ቤት ይገባል። አለበለዚያ ኮርፖሬት የሆነ ወርሽፓችን ተራ መሆን ይጀምራል። ቅድስና በእግዚአብሔር ቤት ከሌለ፣ ንጽህና በእግዚአብሔር ቤት እየጎደለ ከመጣ አገልግሎታችን ራሱ ዲፋይልድ ይሆናል፣ ይበላሻል። ስለዚህም ደግሞ ቅድስና ለእግዚአብሔር ቤት ይገባል። መለኪያ ያለን ሰዎች ነን። ስታንዳርድ ያለን ሰዎች ነን። ከዓለም የማይጠበቅ ነገር ከኛ ይጠበቃል ማለት። ሶስተኛው ላይ መጨረሻው ነገር እናጨርስ። ሶስተኛው ልዩ ግንኙነት ያለ ሰዎች፣ ዩኒክ ሪሌሽንሽፕ ያለ ሰዎች። የግንኙነት ስምረታችን በጣም የተለየ ነው። ከምዕራፍ 5 ቁጥር 21 ጀምሮ እስከ ምዕራፍ 6 ቁጥር 17 ያሉ ሀሳቦች ናቸው። በሁለት ከፍላቸዋል። ሁለት ትልልቅ አበይት ነገሮች አሉ። ሁለት ከፍዬ ነው የምናየው። የመጀመሪያው አንደኛው ቤዛነት ወይም ሪደምሽን የሚያስፈልጋቸው የግንኙነት ስምረቶች አሉ። 3 ግንኙነቶች አሉ ደህንነት የሚያስፈልጋቸው። አንድ ስነ መለኮት እናገርና ከገባቸው መልካም፣ ካልገባችሁ ከሌላ ሰው ጋር መነጋገር አይኖርባቸው። ከባድ ስራ ድነናል፣ ግን አልዳንም። ድነናል ምክንያቱም የደህንነት ስራ የቅጽበት ስራ ስለሆነ የጸጋ በጸጋ በምህረት ነው ይላል። ስለዚህም ደግሞ በቅጽበት አይን ድነናል። ዳትስ ኦኬ። በሌላ በኩል ደግሞ አልዳንም። ያልዳንባቸው ኤሪያዎች ስላሉ አንዳንዶቻቸው አይኖቻቸው አልዳኑም፣ ገና ቅብዝብዝ የሆነ አይን አላቸው። አንዳንዶቻቸው አንደበታቸው አልዳንም፣ ገና ግርጅት የሆነ ቃል ከአንደበታችሁ ይወጣል። ስንት ሰዎችን ኦፈን ታደርጋላችሁ፣ ቤታችሁን ታፈርሳላችሁ፣ ቃላችሁን ተጭንቁር ይባላል። ስለዚህም ደግሞ ደህንነት ያስፈልገዋል፣ ሪደምሽን ይጠይቃል። ድነናል ግን አልዳንም። ስለዚህ አንዱ ደህንነት ከሚያስፈልገው ነገር 3 ነገሮች አሉ ብያለሁ። አንደኛ በባልና በሚስት መካከል ያለው ግንኙነት ምዕራፍ 5 ከቁጥር 1 እስከ 33 ያሉ ሀሳቦች ናቸው። በባልና በሚስት መካከል ያለው ግንኙነት እንደገና መታደስ አለበት። መቼም እግዚአብሔር ቤት የሚባል ነገር ሰራና ጉዳችን ሳምሃው ተሸፈነ እንጂ ያ መጠለያ የሆነ ነገር ቢወጣ፣ ጎረቤቶቻችን ቢሰሙ፣ ክርስቲያኖች ቢሰሙ፣ አገልጋዮች ቢሰሙ፣ ሽማግሌዎቻችን ቢሰሙ ሾክ ይሆናል። አይካነሽ ቤታችን እንደ ጭንቁር የሚባላ ቃላት የምናወጣበት ቤት ነው። ከዓለማውያን ባልተሻለ መንገድ ስድብ፣ ጥላቻ፣ ክፋት ባል በሚስቱ ላይ ሚስቱም በባሏ ላይ ስትናገር እንደ ጭንቁር ተበላልሰን ስንመጣ እንዳሁን ከነጭራሽ ምን አለ አሉ የውጭ ሰይጣን አለ አይደለም ልክ ማለት ነው። ትሄደች ከዚ አሉ ልክ ታርጉት ይችላል። የውጭ ሰይጣን አለ እውጧት ሆነ ብሎ የሚተረኩስ ሰይጣን ቋንቋችን የሚያደባልቅ ሀሳባችን የሚያሳክር
ጨርሶ እንደማንተዋወቅ እስክንሆን ድረስ በመካከላችን ጭቅጭቅና ንትርክ ፈጥሮ ወደ እግዚአብሔር ቤት ስንመጣ መንፈሳችን ተበላሽቶ እንድንመጣ የሚያደርግ ሰይጣን ሪደምሽን ይጠይቃል፣ ደህንነት ይጠይቃል። ቋንቋችን መለወጥ አለበት። ባል በሚስት ላይ ዶንት ቢ ማኒፑሌቲቭ። አንተ አለቃ አይደለም፣ የቤት አለቃ አይደለም፣ ፋሲሊቴተር ነህ። ቤትን ልታስተዳድር ጌታ ሰጠህ እንጂ አለቃው አንተ አይደለህም። ፕራይም ነገሩ በአንተ ላይ ዙሪያ አይሄድም። God that you worship is። ስለዚህም ደግሞ ደህንነት ያስፈልገዋል። ቋንቋችን ግርድፍ ነው፣ እናለዝበው፣ በጸጋን ቀመመው። ይነዋት ከመጫጫው ይልቅ በጮት ከመናገር ይልቅ አለዝቦ መናገር ይቻላል። ጸጋ በሞላበት ሁኔታ ግሬስፉል በሆነ ሁኔታ ኮሚኒኬት ማድረግ ይቻላል። ሪደምሽን የሚጠይቅ ቤታችን ሪድም መሆን አለበት፣ መዳን አለበት። ሚስትን በባል ላይ የምታደርገው አመፅ ሪድም መሆን አለበት። ደህንነት ያስፈልገዋል። ሪደምሽን ይጠይቃል። ያ ካልተስተካከለ አምልኳችን ፍጹም ሊሆን አይችልም። ሁለተኛው በባልና በሚስት መካከል ብቻ ሳይሆን በወላጆችና በልጆች መካከል ያለው ግንኙነትን መዳን አለበት። ምዕራፍ 6 ከቁጥር 1 እስከ 4 ላይ ደህንነት ያስፈልገዋል። ይሄ በተለይ በአባቶች ላይ ነው ያተኮረውና አባቶች በልጆቻቸው ላይ አታስቆጧቸው የሚል ቃል ነው የተናገረው። ኢንትረስቲንግ። ስለዚህም ደግሞ የአባቶች ቋንቋ መለወጥ አለበት። በልጆቻችሁ ላይ የሚያስበረግግ አይነት ቋንቋ ስትናገሩ፣ የስድብ የጥላቻ ቋንቋ ስትናገሩ፣ የመርገም ቃላት ከአፋቸው ሲወጣ የሚገርማቸው ነገር ሰልፍ ፉልፊልመንት ላይ ይሆናል። የረገማቸዋቸው ነገር መሆኑ አይቀርም፣ ከአፋቸው ወጥቷል። ስለዚህም ደግሞ አደጋ ያመጣል። ትውልዳችሁን ታምሳላችሁ። በልጆቻችሁ ላይ ሞዴል ካልሆናችሁ በየትኛውም ዘመን አታገኟቸውም። ሳይክሉ ይበጠሳል በዛን ጊዜ። ስለዚህም ደግሞ ሊድን ይገባዋል። ይሄ ቋንቋችሁ እንደገና ተመልሶ ጸጋ መቀመም አለበት፣ መለወስ አለበት። ኃይለ ቃል ከአፋችሁ አይውጣ። የስድብ ቃላት ከአፋችሁ አይውጣ። የጥላቻ ቃላት ከአፋችሁ አይውጣ። ዶንት ዱ ኢት። ትውልዳችሁን አታምሱ። ቅድም 2 ልጆች አልኩኝ እንጂ 2 ልጆች ናቸው ማለት 2 ልጆች አይደለም ያለው 3 ልጆች፣ 4 ልጆች፣ 5 ልጆች አይደለም ያለው 5 ትውልድ ነው ያለው ማለት ትውልዳችሁን በሙሉ ነው የምታምሱት። ስለዚህም ደግሞ በወላጆችና በልጆች መካከል ያለው ግንኙነት መስተካከል አለበት። ልጆቻችሁን በበደላችሁበት ጉዳይ ላይ ይቅርታ ጠይቋቸው። እግራቸው ላይ ወድቃችሁ አያባኔት የሀብትዶይድ የግዳችን ነው ይሰማስ። እኔ ትልልቅ ነገር አጋጥሞኝ አያውቅም፣ ግን ኤኒቲንግ ከፈን በማድረጋቸው ሰዓት እግራቸው ላይ ወድቄ ይቅርታ ጠይቃቸዋል። አይዶይድ ነግራቸዋለሁ አይደለም። እኔ ያደኩበት ህብረተሰብ ኢንትረስቲንግ የሆነ ህብረተሰብ ባል ለሚስቱ ቢበድል ሚስቱን ቢበድል በምንም ተአምር ቢሞት ይቅርታ ይጠይቃል። ይቅርታ ከጠየቃት ግን ወደ ወላጆቿ ጋር ትሄድና እያለቀሰች ይሄ ሰው ሴት ይሆን ወንድ ይሆን እኔ ያገባሁት አላውቅም፣ ምክንያቱም ይቅርታ ጠይቆኛል፣ ስለዚህ ጠይቆልኝ ትላለች። ወይም ደግሞ ለምሳሌ ባልየው ለሚስቱ ያለው ፍቅር የሚገልጸው በምን መንገድ ነው ቢባል የዱላ ብዛት የመታት ያህል ነው ፍቅሩ የሚያጸና። በየቀኑ መታት ማለት በጣም ነው የሚወዳት ማለት። አልመታትም ማለት ወላጆቿ ጋር ትሄድና እሪትልና እኔ ሰው ያልመታኝ 1 ሳምንት አልፏል ጠይቁልኝ፣ ወደ ሌላ ሴት ሳይሄድ አይቀርም ብላ ወላጆቿን ትጠይቃለች። ከዛ እሱ ደግሞ ሽማግሌዎች የሀገር ሽማግሌዎች ይጠይቃሉ። የሀገር ሽማግሌዎች ይጠሩታል። የሀገር ሽማግሌ መቅረብ ማለት በእኛ ህብረተሰብ በጣም ከባድ፣ ዳኛ ፊት መቅረብ ይሻላል። ምክንያቱም ትልልቅ ሰዎች ናቸው፣ አዋቂዎች ናቸው፣ አንቱ የሚባሉ ሰዎች ናቸው። በጣም ነው የሚፈሩት። ይቀርቡና ምንድን ነው የሆንከው አንተ 1 ሳምንት በኋላ ይባላል። ከዛ ይሰበስባል። በዚህ ወጣ በዚህ ገባ ይቅርታ አድርጉልኝ ምናምን ብሎ ይቅርታ ይጠይቃል እና እንዳይለምድ ይባላል። ከዛ በኋላ ሄዶ ስራውን ይቀጥላል ማለት ነበረ በድሮ ዘመን እኔ ደግሞ ከተማ ላይ ያደግኩት የገጠር ልጅ አይደለም። ገጠር የሚደረግ የነበረ ነገር ነው፣ አካባቢ ያየሁት ነው ማለት እና ስለዚህ እኔ እንግዲህ ይሄ ምርጫ አለኝ ማለት ባህሌን እንዲገዛኝ ከፈቀድኩኝ በዚህ መንገድ እነመባን ማኒፕሌት አደርጋለሁ፣ አስከረክራቸዋለሁ ማለት ነው። ለልቤ ልገዛቸው እችላለሁ ማለት ነው። ግን በዚህ መንገድ ልሄድ አልችልም። አይ ካንት። የእኔ ባህል ምንድን ነው ቢባል ይሄ ሱፕራ ካልቸር የሆነ የባህሎች ባህል የሆነ የእግዚአብሔር ቃል ነው የሚገዛኝ። ባህል
አይገዛኝም በምንም ታምር። ስለዚህ ምንድነው የማደርገው? ስበድል እመባጋ እግሯ ላይ ወድቅና እግሯን እየሳሙ እያለቀሱ ይቅርታ ጠይቃለሁ። እስከዛ አይዶች መንፈስ ቅዱስ ሲወቅሰኝ ደግሞ አይለቀኝም። ማንቆርቴጅ ነው እዚያ ነው የሚያወጥ። እግሯ ላይ ተደፍቼ እግሯን እየሳሙ እያለቀሱ ይቅርታ ጠይቃለሁ። አይዶች ዶይት በልጆቻችሁ ላይ ያደረጋችሁትን ህፃናት ልጆች ኢቨን እንኳን ህፃናት ልጆች ይቅርና በማህፀን ያለ ህፃን እንኳን ያውቅ ይህ ነው ዛት በማህፀን ያሉ ህፃናት አይደለም። ሐኪሞች ካላችሁ በኋላ ደስ ያቀርብልኛላችሁ። እውነት የሆነ ነገር ነው። ሳይንቲፊካሊ ፕሮቭን የሆነ ነገር ነው። በማህፀን ያለ ልጅ ገና እንደተወለደ ለምሳሌ ወዲያው ስድብ ለምንድን ነው የሚጀምረው? ምክንያቱም ስድቡ ሲሰማ የቆየው ነው። በማህፀን ላይ እያለ የነበረ ስድብ ነው ሲሰማ የቆየ አክሌት ያደርግለታል። ስለዚህ አእምሮ አክሌት ያደርግለትና ልጁ ማደግ ካደገ በኋላ ከተወለደ በኋላ አእምሮ ማደግ ሲጀምር ልክ በዛን ጊዜ ሲነገር እንደነበረ አርጎ ናሬት ያደርግለታል። እዛ እንደነበረ አርጎ ናሬት ያደርግለታል። ስለዚህ ህፃን ልጅ እንኳን በማህፀን ያለ ህፃን ልጅ እንኳን ይሰማል። ስለዚህ ልጆቻችሁ የማይሰሙ እንዳይመስላችሁ። በመሀላችሁ ያለው ጭቅጭቅ፣ ንትርክ፣ መለያየት፣ መነጣጠል እና ስድብ፣ ጥላቻ በእናንተ መካከል ያለው ነገር በሙሉ ይሰማል። ይቅርታ ጠይቋቸው። ሶስተኛው ነገር በአሰሪዎችና በሰራተኞች መካከል ምዕራፍ 6 ከ5-9 ላይ እንዳለው ሁኔታ እንደምንመለከተው አሰሪዎች የሆናችሁ ሰዎች በእውነት አስተውሉ። ድሮ የሚገርማችሁ ነገር በኢትዮጵያ ውስጥ በነበርንበት ሰዓት ትዝ ይላችኋል። የቤት ሰራተኞች ነበሩ። ሰውም አይመስለንም ከነጭራሹ ሙሉ ቀን ሲሰሩ ውለው ማታም እንደገና እስከ ሚድናይት ድረስ እንጠብቃለን እንዲሰሩ እንዲያጠኑ። ማለዳ ደግሞ እንዲነሱ እንጠይቃቸዋለን። የሚገርመው ነገር ሰውም አይመስሉንም ነበር። የዛ ግፍ ነው ይመስለኛል። አሁን እዚህ መተን ሰዎች ጠባቂ ደግሞ አይ ግፍ ነው፣ በእውነት ግፍ። የእነሱ ግፍ እግዚአብሔር አይ እኛ ያደረግነው ነገር ግፍ አመጣ። እዚህ የማንም ሰራተኛ ሆነ። በጣም ነው መሰረት የሚያሰጥ። ስለዚህም ደግሞ ጀስቲስ መኖር፣ ፍትህ መኖር ምንም ጊዜ 450 ስታፍ ነበሩ በኢትዮጵያ ውስጥ። ከ450 ስታፎች መካከል በኋላ መጨረሻ ላይ ለ10 ዓመት ሳላሪ ኢንክሪመንት ማድረግ ፈለግኩኝ። የደሞዝ ጭማሪ ለማድረግ ፈለግኩ። ስለዚህ ለማድረግ ስፈልግ ፕላን አደረጉኝ። 10 ዓመት ፕላን ሳደርግ ፕላን አስገራሚ የሆነ ፕላን ነበር። which is the highest salary increment እንድትዳረግ highest percentage ትልቁ እንድታገኝ ያደረኩት ቡናና ሻይ የምታፈላልን ጽዳት የምታጸዳልን ልጅ አለች። እሷን የሰጠሁት the lowest ደግሞ የኔ ያደረጉ ማለት ወደ ቦርዱ ቀረበ። ለቦርዱ አቀረብኩላቸው። ቦርዱ በፍጹም ሊገባቸው አልቻለም። ያቀረብከው ፕላን በፍጹም ተደርጎ አይታወቅም። እዚህ ሀገራችን አይተንም አናውቅም። እንዲህ አይነት ነገር ማድረግም አንችልም። አብያተ ክርስቲያናት ያበጣብጣል። እንዳውም ያበጣብጥ በጣም ጥሩ አይ ላይክ ኢት። ምክንያቱም የምንሰብከው ወንጌል የተለየ ወንጌላችን የተለየ ነው። እኔማ ደሞዝ አለኝ፣ ኦልሬዲ በቂ ደሞዝ አለኝ። ከበቂም በላይ ብዙ ደሞዝ ነው የሚሰጠው። ከበቂ በላይ ደሞዝ አለኝ። ምንም አያስፈልግም። የሚያስፈልጋት እሷ ነች። ስለዚህ በ10 ዓመታት ጊዜ ውስጥ የእሷ ደመወዝ እና የእኔ ደመወዝ እኩል እንዲሆን አደረኩት ማለት ከ10 ዓመታት በኋላ። አስገራሚ ነገር። የቤት ሰራተኛ ነበረች። የቤት ሰራ ነበረች። ናይሮቢ ነበረች። ኢትዮጵያ ነበረች። የቤት ሰራተኛችን ከሰኞ እስከ ዓርብ ትሰራለች። ቅዳሜና እሑድ አናሰራት፣ ብንሞት አናሰራት። እኛ የሰራነው ነው የምትበላ። እሱ ብቻ አይደለም። የሚገርመው ነገር ደመወዟ 30 ብር ስጧት ተባለ በጎረቤቶቻችን 150 ነው የምንሰጣት። እሱ ብቻ አይደለም፣ ትምህርት ቤት አስገባናት። እሱ ብቻ አይደለም፣ ምግብ ከኛ ጋር ነው የምትበላው። ለሰራተኛ ምግብ ተብሎ አንለይላትም። ቢካዝ እቺ ሰው እድል አጣች እንጂ እንደኛ ለማንኛችን ሰው ዲግሪፋይ ነው። that has to be justice። እውነት ጽድቅ፣ እውነት አለበለዚያ ቀላል አይደለም። ሁለተኛው ሀሳብ እንሂድና እሱ ጨርሳለሁ። ሁለተኛው ሀሳብ ግን ከቁጥር 10 ጀምሮ ምዕራፍ 6 ማለት ነው እስከ መጨረሻ ምዕራፍ መጨረሻ ላይ ከሰይጣን ጋር ያለን ግንኙነት ግን የተለየ ነው። እዚህ ላይ የአጋንንት ሰራዊት በ3 ልመድባቸው ፈልጋለሁ። በሁለት ጆሯችሁ ስሙ። የመጀመሪያው አንደኛው ስፒሪት ሎካል ስፒሪት እንላቸዋለን። የአጥቢያዊ መናፍስቶች ናቸው። አጥቢያዊ መናፍስት ማለት በአንድ ግለሰብ በአንድ ቤተሰብ ሊገባ የሚችል አጋንንት ነው። በጸሎት ኃይል በክርስቶስ ስም ልናስወጣቸው የምንችላቸው ቀላል የሆኑ መናፍስቶች ናቸው። አጥቢያዊ መናፍስቶች ናቸዋል።
ሁለተኛው መናፍስቶች ቴሪቶሪያል ስፒሪትስ ይባላሉ። የአካባቢ መናፍስቶች ናቸው። የአካባቢ መናፍስቶች ምንድን ናቸው? ወይ አንድን መንገድ ጨምድደው ይይዛሉ፣ ወይ አንድ አፓርትማንት ጨምድደው ይይዛሉ። ሰዎች ወደ እግዚአብሔር ቤት እንዳይሄዱ ወይም ደግሞ አደጋ እንዲፈጠር ልዩ ልዩ የሆነ ስርቆት እንዲደረግ የሚያደርግ መንደሩን የሚያውቅ አይነት የመናፍስት አጋንንት ሰራዊት ደግሞ ምንድን ናቸው? ቴሪቶሪያል ስፒሪትስ ይባላሉ። የአካባቢ መናፍስቶች ናቸው። ጾምና ጸሎት ይዘው ነው መድረግ ያለበት፣ ይሄ መልቀቅ ያለባቸው። ሶስተኛው ግን እዛ ላይ ያለው ሶስተኛው ግን አለቆች፣ ስልጣናት፣ ኃይላት፣ አገዛዝ የተባሉ ፕሪንሲፓሊቲስ የተባሉ በዓለም ላይ ጦርነት በአገርና በአገር ላይ እንዲያመጡ በአገር ላይም ደም መፋሰስ የሚያመጡ የአጋንንት ሰራዊቶች ናቸው። ጦርነትን የሚፈጥሩ፣ ችግርን የሚፈጥሩ፣ በሀገሮች ላይ ብዙ ደም መፋሰስ እንዲመጣ የሚያደርጉ፣ በሀገራችንም ብዙ ደም መፋሰስ እያመጣ ያለው የአጋንንት አሰራር ይሄ ፕሪንሲፓልስ ናቸው። አሁን እዚህ ላይ በሁለችራችሁ ወይ ግቡበት፣ ከገባችሁበት ግን በሞት ነው የሚከታተሏችሁ፣ እስኪገድሏችሁ ድረስ አይመለሱ። እዚህ ውስጥ ከገባችሁ ወይ ደግሞ ከገባችሁ ድረስ እስከ መጨረሻ ድረስ ወይ አትንኳቸው። በዚህ ዓለም ውስጥ ከገባችሁ ግን በዚህ የጸሎት ዓለም ውስጥ ከገባችሁ ግን በዚህ ምልጃ ዓለም ውስጥ ከገባችሁ ግን መመለሻ እኔ በሀገራችን ውስጥ ካሉ ሰዎች ይቅርታ አድርጉልኝ። አሁን እዚህ ቤቶች የሚያውቁ ሰዎች ስላሉ እናገሩት። በጣም ጥቂት ሰዎች ናቸው የማውቃቸው በዚህ ዓለም ውስጥ የገቡ ሰዎች፣ በጣም ጥቂት ሰዎች በሀገራችን። አንዱ የኔ ጓደኛ የሆነው ሞክሪያ ነው። ሞክሪያ ይባላል። በኢትዮጵያ ውስጥ እያገለገለ ነው ያለ አንዱ እሱ ነው። ሁለተኛው ዶክተር ብርሃኑ ነበረ። ዶክተር ብርሃኑ ምንድነው ሜዲካል ስኩል ዲን ነበር እና እሱ የጸሎት ዓለም ውስጥ የገባ ትልቅ የእግዚአብሔር ሰው ነው። ሶስተኛው ዶክተር ሚልኪያስ ነበረ። እሱ ደግሞ ሜዲካል ስኩል ዲን ነበር። እሱ ሶስታችን ሆነን 5 ዓመታት ለአንድ ሰው ጸልየናል። አይነው ሰዎች ምን ዓለም ውስጥ እንደገባ አውቃለሁ። ወይ ግቡበት ወይ አትግቡበት። እዚህ ላይ ያለውን ምልክት ልበልና ቻርልስ ግንባሬ ላይ ታያላችሁ። እዚህ አሁን በባህል የተመጣ ነገር አለ፣ የተደረገልኝ መስቀል አለ፣ ቻርልስ መስቀልም አለ እና ምንድን ነው በልጅነት የወራት ሳይቸግረኝ 2 ዓመት ተኩል እያለሁ ውሾች ነበሯቸው አያቶቼ። 10 ኪሎ ሜትር ነው ካሉበት ከተማ ከመቀሌ የሚሉበት እና ስለዚህም ደግሞ እነሱ ይወስዱኛል እና ወስደውኝ 10 ውሾች አሏቸው። አራስ ውሻ ነበረች። ሳይቸግረኝ ድንጋይ አንስቼ ወረወርኩባት፣ ጮኸች። እንደገና ሁለተኛ ወረወርኩባት፣ ጮኸች። ሶስተኛ አንስቼ ወረወርኩባት፣ ሰጥታች የሮጠች መጣች። እኔ ስሮጥ እሷ ስትሮጥ ስታጠሩ ላይ ሰራ መጨረሻ ላይ ከግንብ ጋር ተጋጭቼ ነው ይሄ መጨረሻ ላይ ብዙ አበጠ፣ ደም ተመጣ ማለት ነው። ብዙ ደም ፈሰሰ። ያይሰዋል። ምን እላችሁ መሰላችሁ? ወይ አትንኳቸው፣ ከነካችኋቸው ግን አድቅቃችሁ መሄድ ያለባችሁ ዓለም ነው። ትልቅ ዓለም ነው። ትልቅ ጸጋ ይጠይቃል። ትልቅ ደግሞ የጌታ ደም መሸፈን ይጠይቃል። ጌታም ደግሞ ከእናንተ ጋር ይቆማል። እግዚአብሔር እየባረከ